ሰላም እንዴት ናችሁ? እንኳን ወደ ኖማን ሄልዝ ዩቲዩብ ቻናል በሰላም መጣችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። በዛሬው ቪዲዮ ትራንስፖርት ስሩ ዘ ሴል ሜምብሬን በሚል ርዕስ ዲስከስ እናደርጋለን። እንግዲህ በዚህ ቪዲዮ ልናያቸው ነገሮች ስለ ፓሲቭ ትራንስፖርት፣ አክቲቭ ትራንስፖርት፣ ቬዚኩላር ትራንስፖርት። ፓሲቭ ትራንስፖርት ስር ኦስሞሲስ፣ ሲምፕል ዲፊውዥን፣ ፋሲሊቴትድ ዲፊውዥን። አክቲቭ ትራንስፖርት ላይ ፕራይመሪ አክቲቭ ትራንስፖርት ኤንድ ሰከንደሪ አክቲቭ ትራንስፖርት ልዩነታቸው እያንዳንዱ ዲስከስ እናደርጋለን። እንግዲህ ስለነዚህ ስለ ትራንስፖርት ስሩ ዘ ሴል ሜምብሬን በሚል ርዕስ ዲስከስ ከማድረጋችን በፊት መጀመሪያ የሴል ሜምብሬን ስትራክቸርን እንዴት እንደሆነ ማወቅ መረዳት ያስፈልጋል ማለት ነው። እንግዲህ ሌትስ ስታርት። The plasma membrane is very important structure whose function is to allow certain substances to enter or leave the cell, still excluding others to cross the cell membrane. እንግዲህ ሴል ሜምብሬን ማለት ሴሌክቲቭ ሜምብሬን በመባል ይታወቃል። ሴሌክቲቭ ፐርሜብል ነው። አንዳንዶቹን ሳብስታንስ ያሳልፋል፣ ሌሎቹን ደግሞ አያሳልፍም ማለት ነው። አንዳንዶቹን ሲያሳልፍ ሌሎቹን ኤክስክሉድ ያደርጋል። እንደዚህ የሚያደርገው ኔቸሩ አሰራሩ እንግዲህ በኋላ እናየዋለን። ሴል ሜምብሬን ማለት ሊፒድ ባይላየር ነው እና ሁሉም ሳብስታንሶች በሱ ፓስ አያደርጉ ሊፒድ ሶሉብሎችን ናቸው ብዙ ጊዜ ፓስ የሚያደርጉት። ሌሎቹ ደግሞ እንግዲህ እያንዳንዱን ዲፕ ስናይ እንመጣባቸዋለን። እያንዳንዱ ታይፕስ ኦፍ ትራንስፖርት ወደ አክቲቭ ትራንስፖርት፣ ፋሲሊቴትድ ዲፊውዥን የሚሉትን ሌሎችን ሁሉ ስናይ በደንብ ዲስከስ እናደርገው ይሆናል እና ሁሉንም ሳብስታንሶች ፓስ አያደርግም ሴል ሜምብሬን። ሴሌክቲቭ ሜምብሬን ነው ባይ ኔቸር። አንዳንዶቹን ያሳልፋል፣ ሌሎቹን አያሳልፍም ማለት ነው። ኢት ካን ፓምፕ አዘር ሰብስታንስ ኢንቱ ኦር አውት ኦፍ ዘ ሴል አጌንስት ኮንሰንትሬሽን ግሬዲየንትስ። እንግዲህ አንዳንዶቹን ዝም ብሎ ፍሮም ሃይ ኮንሰንትሬሽን ቱ ሎ ኮንሰንትሬሽን ያሳልፋል። አንዳንዶቹን ፓምፕ ያደርጋል፣ ፓምፕ በመደረግ የሚያልፉ አሉ። እንግዲህ ብዙ አይነት ሳብስታንሶች በተለያየ አይነት መንገድ ሴል ሜምብሬን ያልፋሉ ማለት ነው። ሴልስ ሃቭ ቱ ካቴጎሪስ ኦፍ ትራንስፖርት። እንግዲህ በሴል ሜምብሬን ላይ ሁለት አይነት ትራንስፖርት ነው ያሉት። እነዚህም ሙቭመንት ኦፍ አዮንስ ኤንድ ስሞል ሶሊድ ሞለኪውልስ አክሮስ ዘ ፕላዝማ ሜምብሬን ማለት ነው። አዮኖችና ስሞል ሶሊድ ሞለኪውሎች በሁለት አይነት መንገድ ነው ሴል ሜምብሬን ትራንስፖርት የሚያደርጉት። እነዚህም ፓሲቭ ትራንስፖርት ኤንድ አክቲቭ ትራንስፖርት ተብሎ በዋናነት ይከፈላሉ። ሳም ኦፍ ዘ ትራንስፖርት ፕሮሰስ ሀፕንስ ፓሲቭሊ። አንዳንዶቹ ፓሲቭሊ ሀፕን ያደርጋሉ። ፓሲቭሊ ማለት ዊዛውት ኤክስፔንዲንግ ኤኒ ኢነርጂ ነው። ዚስ ኮዝ ፓሲቭ ትራንስፖርት ፕሮሰስ ይባላል። ምንም ኢነርጂ ሳይጠቀም ከሴሉ ኢነርጂ ሳይወጣ ፓስ የሚያደርግ ከሆነ ይሄ ፓሲቭ ትራንስፖርት ይባላል ማለት ነው። አዘር ትራንስፖርት ኢዝ ሪኳየርስ ኢነርጂ ፍሮም ዘ ሴልስ ሪዘርቭስ ቱ ፓወር። ሌላው ሴሉ ከኢነርጂ ሶርሱ ሪዘርቭ ውስጥ ተጠቅሞ ኤቲፒን ኢነርጂን ተጠቅሞ ነው የሚያሳልፋቸው አንዳንዶቹን ሳብስታንሶች። ይሄ ፕሮሰስ ደግሞ አክቲቭ ትራንስፖርት ፕሮሰስ ይባላል ማለት ነው። እሺ ሌላው ትራንስፖርት ፎር ዘ ሙቭመንት ኦፍ አዮንስ ኤንድ ስሞል ሶሊድ ሞለኪውልስ አክሮስ ዘ ፕላዝማ ሜምብሬን ብለን እንግዲህ ፓሲቭ ትራንስፖርት እና አክቲቭ ትራንስፖርት ብለን እንከፍለናል። ፓሲቭ ትራንስፖርት ምን ያጠቃልላል? ሲምፕል ዲፊውዥንን፣ ፋሲሊቴትድ ዲፊውዥንን ኤንድ ኦስሞሲስ። እነዚህ ሶስቶቹ ሳብስታንሶች ስሩ ዘ ሴል ሜምብሬን ፓሲቭሊ ዛት ኢዝ ዊዛውት ኤክስፔንዲንግ ኢነርጂ ፓስ የሚያደርግባቸው ፕሮሰሶች ናቸው ማለት ነው። አክቲቭ ትራንስፖርት ደግሞ ውስጥ ፕራይመሪ አክቲቭ ትራንስፖርትን ሰከንደሪ አክቲቭ ትራንስፖርት ተብሎ በሁለት ይከፈላሉ። እነዚህን ልዩነት ዊልስ ኢን ዲቴል ኢን ኔክስት ስላይድስ። አዘር ቲንግስ ዘ ሙቭመንት ኦፍ ላርጅ ሞለኪውልስ አክሮስ ሴል ሜምብሬን ቴክስ ፕሌስ ባይ ቬዚኩላር ትራንስፖርት። ሌላው ደግሞ ቬዚኩላር ትራንስፖርት ይባላል። ይሄ ምንድነው የሚጠቅመው? ላርጅ ሞለኪውሎች አክሮስ ሴል ሜምብሬን የሚያልፉበት ፕሮሰስ ቬዚኩላር ትራንስፖርት ይባላል። ምሳሌ እንደ ኢንዶሳይቶሲስ እና ኤግዞሳይቶሲስ ማለት ነው። እነዚህ ላርጅ ሞለኪውሎች የሚያልፉበት ፕሮሰስ ቬዚክል በመፍጠር
የሚል ነው። ሌሎቹ ደግሞ እነዚህ አክቲቭ እና ፓሲቭ ብለን የከፈልናቸው አዮኖችና ስሞል ሶሊድስ ሞለኪውልስ የሚያልፉበት መንገድ ነው። እንግዲህ እነዚህን እያንዳንዱን አብራችሁን ከቆያችሁ ኢን ዲቴል የምናያቸው ይሆናል ማለት ነው። ኦኬ ሂር ኢዝ ዘ ስትራክቸር ኦፍ ዘ ሴል ሜምብሬን ዜር ኢዝ ኤክስትራ ሴሉላር ፍሉድ አለ፣ እዚህ ኢንትራ ሴሉላር ፍሉድ አለ። ከዚህ እንግዲህ ቻናል ፕሮቲን አለ እዚህ ጋር። ዚስ ኢዝ ኬሪየር ፕሮቲን አለ እዚህ ኬሪየር ፕሮቲኖች አሉ እዚህ። ሶ ሲምፕል ዲፊውዥን ጊዜ በሲምፕል ዲፊውዥን ጊዜ ከኢንትራ ሴሉላር ወደ ኤክስትራ ሴሉላር ወይም ከኢንትራ ሴሉላር ወደ ኤክስትራ ሴሉላር ከኤክስትራ ሴሉላር ወይም ኢንትራ ሴሉላር ወደ ኢንትራ ሴሉላር የሚያልፉት ስሩ ዘ ቻናል ፕሮቲን ዊዛውት ኤክስፔንዲንግ ኢነርጂ ነው ማለት ነው። ዊዛውት ኤክስፔንዲንግ ኢነርጂ ዊዛውት ኬሪየር ፕሮቲን ምንም ነገር ሳያስፈልጋቸው አክሮስ ኮንሰንትሬሽን ግራዲየንት ፍሮም ሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ያልፋሉ ማለት ነው። ዲፈረንት አዮኖች እና ሶሊድ ሳብስታንሶች። እንግዲህ ሌላው እዚህ ፋሲሊቴትድ ዲፊውዥንን ስናይ ፋሲሊቴትድ ዲፊውዥን ኬሪየር ፕሮቲን አለ። በኬሪየር ፕሮቲን ታግሶ ነው እንትን የሚለው ግን ስቲል ከፍሮም ሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ነው የሚሄዱት ዳይሬክሽናቸው። ሌላው ኢነርጂ አይጠቀሙም። ፋሲሊቴትድ ዲፊውዥን ዊዛውት ኢነርጂ ነው። ዘን ዘ ሰርድ አክቲቭ ትራንስፖርት ኬሪየር ፕሮቲን ይኖራል እንደርሶ ኢነርጂ ኤክስፔንዲቸር ይኖራል። ኤቲፒን ይጠቀማል ከሴሉ ማይቶኮንድሪያ ሪዘርቭ ውስጥ ኢነርጂን ተጠቅሞ ነው እንግዲህ ኬሪየር ፕሮቲንም ተጠቅሞ በአክቲቭ ትራንስፖርት ፓስ የሚደረጉት ማለት ነው ሳብስታንሶች። እንግዲህ ኢንዲቴል እያንዳንዱን ስናይ ፓሲቭ ትራንስፖርት ውስጥ ሲምፕል ዲፊውዥንን እናያለን። መጀመሪያ ኢት ኢዝ ዘ ፓሲቭ ሙቭመንት ኦፍ ሳብስታንስስ ዳውን ዜር ኮንሰንትሬሽን ግራዲየንት። እንግዲህ ሳብስታንሶች ዳውን ኮንሰንትሬሽን ግራዲየንት ዊዛውት ኢነርጂ ኤክስፔንዲቸር ሲያልፉ ፓሲቭ ትራንስፖርት ይባላል ነው። ኢዳዝንት ኤቲፒ አይጠቀሙ ኢዳዝንት ሪኳየር ሴሉላር ሜታቦሊክ ኢነርጂ በት ኢት ኢዝ ፓወርድ ባይ ተርማል ኢነርጂ ኦፍ ዲፊውዚንግ ሞለኪውል። ምንድን ነው የሚጠቀሙት? ዲፊውዝ የሚያደርገው ሞለኪውል ተርማል ኢነርጂ ይኖረዋል፣ በእሱ ነው የሚንቀሳቀሰው ማለት ነው። ኢት ኢዝ ነን ኬሪየር ፕሮቲን ሚዲየትድ ትራንስፖርት ነው። ኬሪየር ሚዲየትድ ትራንስፖርት አይደለም። ኬሪየር ፕሮቲን አያስፈልጉትም ማለት ነው። ኤግዛምፕል እንግዲህ ሳብስታንስስ ላይ ካርበን ዳይኦክሳይድ፣ ኦክሲጂን፣ ናይትሮጂን፣ ስቴሮይድስ፣ ዩሪያ፣ ግላይሴሮል፣ ኢታኖል፣ አልኮል፣ ሊፒድ፣ ሶሉብል ድረግስ ኤንድ አዮንስ ስሩ ስፔሲፊክ ቻናልስ የሚያልፉት እንግዲህ በሲምፕል ዲፊውዥን ነው ማለት ነው። ፋክተርስ አፌክቲንግ ዘ ኔት ሬት ኦፍ ዲፊውዥን ስናይ ምን ፋክተሮች አፌክት ያደርጉታል ስንል አንደኛ ሊፒድ ሶሉቢሊቲ ኦፍ ሳብስታንስ። ሊፒድ ሶሉቢሊቲ ኦፍ ሳብስታንስ ማለት በሴል ሜምብሬን ውስጥ ለማለፍ ሊፒድ ሶሉብል የሆኑ ሳብስታንሶች በቀላሉ ያልፋሉ ማለት ነው። ሊፒድ ሶሉቢሊቲዎቹ እየጨመረ ሲሄድ ዘ ሬት ኦፍ ዲፊውዥኑም ይጨምራል። ሌላው ሁለተኛ ፐርማቢሊቲ ኦፍ መምብሬን ነው። መምብሬን ፐርማቢሊቲ የምንለው መምብሬን ሞር ፐርሜብል ከሆነ ለሆነ አዮን ወይም ለሆነ ሳብስታንስ ፐርሜብል ከሆነ ዛት ኢዝ ኢት ኢንክሪዝስ ዘ ሬት ኦፍ ዲፊውዥን ነው። ዘን ዘ ሰርድ ኮንሰንትሬሽን ዲፈረንስ ነው። ዘ ኮንሰንትሬሽን ዲፈረንስ ቢትዊን ዘ ቱ ሳይድስ ሃየር ከሆነ ስለዚህ ሬት ኦፍ ዲፊውዥኑ ይጨምራል ማለት ነው። ኔክስት ፕሬዠር ዲፈረንስ ነው። ይህም ፕሬዠር ዲፈረንሱ ከጨመረ ከሁለቱ ሳይድ ውስጥ እንግዲህ ሲምፕል ዲፊውዥን ፍሮም ሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ፍሮም ሃየር ፕሬዠር ኤሪያ ቱ ሎወር ፕሬዠር ኤሪያ ፎር ጋዝስ ነው ብለናል። እነዚህ ዲፈረንሶቹ በጨመሩ ቁጥር ግራዲየንት ስለሆኑ ከከፍተኛ ወደ ዝቅተኛ የመሄድ ፕሮባቢሊቲ ከፍተኛ ስለሆነ ሬት ኦፍ ዲፊውዥኑ ይጨምራል ማለት ነው። አምስተኛ ስናይ ኤሌክትሪካል ፖቴንሻል ዲፈረንስ ኦፍ አዮንስ። ለአዮኖች ደግሞ ፖቴንሻል ዲፈረንሳቸው በአንድ በኩል ብዙ ነምበር ኦፍ አዮንስ ካለ በዛኛው በኩል ደግሞ ሪላቲቭሊ ቬሪ ሎወር ነምበር ኦፍ አዮንስ ካለ ዛት ኢዝ ኮልድ ሃየር ኤሌክትሪካል ፖቴንሻል ዲፈረንስ ነው which increases the net rate of diffusion። ዜን ሌላው ደግሞ መምብሬን ፐርማቢሊቲ እንግዲህ አንድ ፋክተር ነው ለሲምፕል ዲፊውዥን ለሬት ኦፍ
ዲፊውዥን ብለናል። ከዚህ ውስጥ ደግሞ ሜምብሬን ፐርማቢሊቲ ደግሞ መልሶ በማን አፌክት ሊደረግ ይችላል? ፋክተሮቹ ሜምብሬን ቲክኔስ አለ። የመጀመሪያው ሜምብሬን ቲክኔስ ማለት ሜምብሬኑ ቲክ በሆነ ቁጥር ይሄ ኢንቨርስሪ ነው ሪሌትድ የሆነው ከዲፊውዥን ጋር ማለት ነው። ሜምብሬን ቲክነሱ ብዙ በሆነ ቁጥር ሜምብሬን ፐርማቢሊቲ ይቀንሳል ማለት ነው። ብዙ የማለፍ ብዙ ኤሪያ መሄድ ይኖርበታል ማለት ነው። ብዙ ርቀት መሄድ ስለሚጠበቅበት ዲፊውዝ የሚያደርገው ሞለኪውል። ስለዚህ ሜምብሬን ፐርማቢሊቲ ሜምብሬን ቲክነስ ጋር ኢንቨርስ ሪሌሽንሽፕ ነው ያለው። ሌላው ሊፒድ ሶሉቢሊቲ ዳይሬክት ሪሌሽንሽፕ ነው ያለው። ሊፒድ ሶሉቢሊቲ ሲጨምር ሜምብሬን ፐርማቢሊቲ ይጨምራል ማለት ነው። ሌላው ነምበር ኦፍ አዮን ቻናልስ ፐር ሜትር የአዮን ቻናሎቹ ብዛት፣ ይሄም ፖዘቲቭሊ ነው አፌክት የሚያደርገው። አዮን ቻናሎች ብዙ አዮን ቻናልስ ካሉ ሜምብሬን ፐርማቢሊቲ ይጨምራል ማለት ነው። ሌላው ቴምፕሬቸር ነው። ቴምፕሬቸር ሲጨምር ተርማል ሞሽን ኦፍ ሞለኪውልስ ይጨምራል። ተርማል ሞሽን ኦፍ ሞለኪውል ደግሞ ምንድን ያግዛል ብለናል? ዲፊውዝ የሚያደርጉት ሞለኪውሎች የሚጓዙበት ኃይል የሚጠቀሙት ኃይል ይህን ስለሆነ ፐርማቢሊቲያቸውን ይጨምራል። አሁን ሙቭመንታቸውን ስሩ ዘ ሴል ሜምብሬን ይጨምራል ማለት ነው። ሌላው ሞለኪውላር ዌይት ነው። ዚስ ኢዝ ሞለኪውላር ዌይት። ሞለኪውላር ዌይት ከጨመረ ዲፊውዝ የሚሆነው ሞለኪውላር ዌይቱ ከጨመረ ይሄ ኢንቨርሰሊ ነው፣ በተቃራኒ ነው አፌክት የሚያደርገው ሜምብሬን ፐርማቢሊቲ። ዛት ኢዝ ኢንተር ሜምብሬን ፐርማቢሊቲ በተቃራኒ አፌክት ተደረገ ማለት ሬት ኦፍ ዲፊውዥኑም እንደዚሁ ነው ማለት ነው። ሜምብሬን ፐርማቢሊቲ ሞለኪውላር ዌይቱ ሲጨመር ሜምብሬን ፐርማቢሊቲ ይቀንሳል። ሜምብሬን ፐርማቢሊቲ ሲቀንስ ደግሞ ሬት ኦፍ ዲፊውዥኑም አብሮ ይቀንሳል ማለት ነው። እንግዲህ ሬት ኦፍ ዲፊውዥንን በዚህ ፎርሙላ ባጭሩ ልንገልጸው እንችላለን ማለት ነው። ሬት ኦፍ ዲፊውዥን ኢዝ ኢኳልስ ቱ ኤስ ማለት ሶሉቢሊቲ ኢን ሊፒድ ታይምስ ሰርፌስ ኤሪያ ኦፍ ዘ ሜምብሬን ታይምስ ቴምፕሬቸር ታይምስ ኮንሰንትሬሽን ዲፈረንስ ቼንጅ ኢን ኮንሰንትሬሽን ኦቨር ዲስታንስ ኦር ሜምብሬን ቲክነስ። ዲ ማለት ዲስታንስ ኦር ሜምብሬን ቲክነስ ናት። ኤምደብሊው ደግሞ ሞለኪውላር ዌይት ነው። እንግዲህ ይሄ ማለት በዚህ መልኩ በቀላሉ ሚሞራይዝ ማድረግ እንችላለን። እነዚህ ስለ ሲምፕል ዲፊውዥን ፋክተሮች ለማስታወስ ይሄን ፎርሙላ መጠቀም ያስፈልገናል ማለት ነው። ከላይ ያሉት ኤስ ታይምስ ኤ ታይምስ ቲ ታይምስ ሲ የሚሉት ሊፒድ ሶሉቢሊቲ፣ ሰርፌስ ኤሪያ፣ ቴምፕሬቸር ኤንድ ቼንጅ ኮንሰንትሬሽን ናቸው። እነዚህ ፋክተሮች ዳይሬክትሊ ፕሮፖርሽናል ናቸው ለሬት ኦፍ ዲፊውዥን እያልን ነው። ሌላው ደግሞ ከታች ዲስታንስ ኦር ሜምብሬን ቲክነስ ዲ ያልነው ዘንድ ዘ ስኩዌር ሩት ኦፍ ሞለኪውላር ዌይት ብለናል። ዲስታንስ ወይ ሜምብሬን ቲክነስ እና ሞለኪውላር ዌይት ደግሞ ኢንቨርስሊ ፕሮፖርሽናል ናቸው። ዛት ኢዝ እነሱ ሲጨምሩ ሬት ኦፍ ዲፊውዥኑ ይቀንሳል ማለት ነው። እነዚህ ላይኞቹ ደግሞ ሲጨምሩ ሊፒድ ሶሉቢሊቲ፣ ሰርፌስ ኤሪያ፣ ቴምፕሬቸር፣ ቼንጅ ኢን ኮንሰንትሬሽን እነዚህ ሲጨምሩ ሬት ኦፍ ዲፊውዥንም አብሮ ይጨምራል። እንግዲህ በዚህ መልክ ስናይ ዲፊውዥን ማለት ፍሮም ሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ነው ዲፊውዝ የሚያደርጉት ብለናል። ኔት ዲፊውዥኑን ስናይ እዚህ ጋር ስናይ ፍሮም ሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ነው ሁሉም ሳብስታንሶች ዲፊውዝ የሚያደርጉት ማለት ብቻ አይደለም፣ ግን ኔት ዲፊውዥኑ የሚሆነው ፍሮም ሃየር ቱ ሎወር ዲፊውዥን ቱ ሎወር ኮንሰንትሬሽን ነው። ስለዚህ ኔት ዲፊውዥኑን ነው እነዚህ እዚህ ላይ ያየናቸው ፋክተሮች አፌክት ያደርጉታል ስንል ኔት ዲፊውዥን ነው፣ ሬት ኦፍ ኔት ዲፊውዥን ነው። ኦኬ ዘን እዚህ ላይ ሃይድሮፎቢክ ሞለኪውልስ ሰቻስ ኦክሲጅን፣ ካርበን ዳይኦክሳይድ፣ ናይትሮጂን፣ ስቴሮይድ ኤንድ ሆርሞንስ ፓስ ትሩ ዘ ሴል ሜምብሬን ዊዝ ሲምፕል ዲፊውዥን ናቸው። ስሞል አንቻርጅድ ፖላር ሞለኪውሎች ደግሞ እንደ ዋተር፣ ዩሪያ ኤንድ ግላይሴሮል እንደዚህ ፓስ ያደርጋሉ ማለት ነው። የራሳቸውን መንገድ ተጠቅመው ፓስ ያደርጋሉ ማለት ነው። እዚህ ላይ ስናይ ሌላው እንግዲህ በተለያየ መንገድ ያልፋል ብሎ የተለያዩ ሳብስታንሶች ያልንበት ምክንያት የሴል ሜምብሬን ስትራክቸርን ስናይ ይሄ
ውጨኛው ፓርት የሴል ሜምብሬን ውጨኛው ፓርት ይሄ ከላይና ከታች ያለው ሃይድሮፊሊክ ነው፣ ዋተር ላቪንግ ነው፣ ካን ኮንታክት ዊዝ ዋተር ነው። በት ይሄኛው ዘ ሴንትራሉ ይሄ ሃይድሮፎቢክ ነው። ሃይድሮፎቢክ ፖርሽን ኦፍ ዘ ሴል ሜምብሬን ነው ይሄ መካከለኛው። ዘን ሃይድሮፎቢክ ማለት ፋቲ አሲድ ቼኖች ናቸው እዚህ ያሉት። ሃይድሮፎቢክ ከሆኑ ዋተር ሶሉብል ሳብስታንሶች በቀላሉ ማለፍ አይችሉም ማለት ነው። በዚህ ሊፒድ ሶሉብል መሆን አለባቸው ግዴታ። ዘን እንግዲህ በዚህ ምክንያት የተለያየ ሜካኒዝም እነዚህ የተለያዩ ትራንስፖርቶችን እናያለን። ኦስሞሲስ ወደፊት ዋተር እንዴት ትራንስፖርት እንደሚሆን ሁሉ ምናምን እሱን በደንብ ዲቴል ወደፊት እናየዋለን ማለት ነው። ዘን ኔክስት ታይፕ ኦፍ ፓሲቭ ትራንስፖርት ኢዝ ፋሲሊቴትድ ዲፉዥን። ፋሲሊቴትድ ዲፉዥን ኢዝ ኬሪየር ሚዲየትድ ትራንስፖርት ነው። ኬሪየር ፕሮቲን ይፈልጋል። ሌላ ሜታቦሊክ ኢነርጂ ይጠቀማል፣ ኤቲፒ ይጠቀማል። ሌን ኖ ዳዝ ኖት ኒድ ሴሉላር ሜታቦሊክ ኢነርጂ። ሜታቦሊክ ኢነርጂን አይጠቀምም። ኢት ኢዝ ፓወርድ ባይ ተርማል ኢነርጂ ኦፍ ዘ ዲፉዥን ሞለኪውልስ። ሲንስ ፓሲቭ ትራንስፖርት እስከሆነ ድረስ የሚጠቀመው ተርማል ኢነርጂ ኦፍ ዲፉዥን ሞለኪውልስ ነው እንጂ ሜታቦሊክ ኢነርጂን አይጠቀምም ነው። ኬሪየር ፕሮቲንን ግን ይጠቀማል። እዚህ ላይ ኬሪየርስ አር ሳቹሬብል። እንግዲህ ኬሪየር ፕሮቲን ግዴታ ያስፈልጋል ፋሲሊቴትድ ዲፉዥን ለመካሄድ ብለናል። ግን ችግሩ እዚህ ላይ ኬሪየርስ አር ሳቹሬብል ነው፣ ያልቃሉ። እንግዲህ because these are limited numbers of carrier because there are limited numbers of carrier proteins in the cell membrane, increasing concentration gradient initially causes increased diffusion rate, but the transport system eventually reaches saturation when all carriers are involved in translocation of solids. እንግዲህ ፋሲሊቴትድ ዲፉዥን ኬሪየር ፕሮቲኖቹን ከተጠቀሙላ ያሉት አቬሌብል የሆኑት ኬሪየር ፕሮቲኖቹ ሳብስታንሶችን ለማሳለፍ ሳቹሬትድ ከሆኑ በኋላ ጥቅም ላይ ከሆኑ ከተያዙ ባይንድ ከተደረጉ በኋላ ኬሪየር ፕሮቲን እጥረት ይገጥመዋል ማለት ነው። መጀመሪያ አካባቢ ኬሪየር ፕሮቲን ኤክሰስ ካለ ሬት ኦፍ ዲፉዥኑ ይጨምራል ማለት ነው። ኮንሰንትሬሽን ዲፈረንሱ ሲጨምር የሆነ መጨረሻ ላይ ሄደው ኬሪየር ፕሮቲኖቹ ሳቹሬትድ ሲሆኑ ሲያዙ ሌላ ኬሪየር ፕሮቲን ሲያልቅ አዲስ ሪዘርቭ ከሌለ አዚስ ፖይንት ምን ይሆናል? አዲሽናል ኢንክሪዝ ኢን ሶሊድ ኮንሰንትሬሽን ዳዝ ኖት ኢንክሪዝ ዘ ሬት ኦፍ ሶሊድ ትራንስፖርት። ሶ ኮንሰንትሬሽን ዲፈረንስ እዚህ ላይ ስለዚህ አዚስ ፖይንት ኮንሰንትሬሽን ዲፈረንስ ዳዝንት ኢንክሪዝ the diffusion, the facilitated diffusion, because carrier ፕሮቲኖቹ are already saturated ሆነዋል። ስለዚህ further increase in concentration will not have effect on the rate of diffusion. carrier mediated facilitated diffusion transport like simple diffusion does not have directional preference የለውም ማለት ነው። ለምንድን? ሳቹሬትድ ስለሚሆኑ carrier ፕሮቲኖቹ ኮንሰንትሬሽን መጨመሩ ብቻ እንትን ለውጥ አያመጣም ማለት ነው። ምን መኖር አለበት? ኬሪየር ፕሮቲኖቹ እስካለ ድረስ ብቻ ነው የሚሰራው ማለት ነው። ሌላው ፋሲሊቴትድ ዲፉዥን ትራንስፖርት ሳብስታንስ ዳውን ዜር ኮንሰንትሬሽን ግራዲየንት። ያው እንግዲህ ሲንስ ፓሲቭ ትራንስፖርት እስከሆነ ድረስ ዳውን ኮንሰንትሬሽን ግራዲየንት ነው ትራንስፖርት የሚያደርገው ሳብስታንሶች። ላርጅ ሞለኪውልስ ኤንድ ቻርጅ ሳብስታንስ አዮንስ ኤንድ ሞለኪውልስ ክሮስ ፕላዝማ ሜምብሬን ባይ ፋሲሊቴትድ ዲፉዥን። ለምሳሌ ላርጀር ሞለኪውሎች እና ቻርጅ ሳብስታንሶች በፋሲሊቴትድ ዲፉዥን ነው ፓስ የሚያደርጉ ሴል ሜምብሬን ማለት ነው። ምሳሌ ግሉኮስ፣ ፕሮቲንስ እነዚህ ፓስ የሚያደርጉት በፋሲሊቴትድ ዲፉዥን ነው። ኬሪየር ፕሮቲን ይፈልጋሉ ማለት ነው። ሌላው ስሞል አዮንስ ሰች አስ ሶዲየም፣ ፖታሲየም፣ ክሎራይድ፣ ካልሲየም ኤልሶ ክሮስ ፕላዝማ ሜምብሬን ባይ ፋሲሊቴትድ። እነዚህ አዮኖችም እንደዚሁ በፋሲሊቴትድ ዲፉዥን ነው ፓስ የሚያደርጉት ማለት ነው። ሌላው ፋሲሊቴትድ ዲፉዥን ኦፍ ዚስ ስሞል አዮንስ ኦከርስ ትሩ አዮን ቻናል ፕሮቲንስ። እንግዲህ እነዚህ ስሞል አዮኖች
ፓስ ለማድረግ ምንድን ያስፈልጋቸዋል ማለት ነው? አዮን ቻናል ፕሮቲንስ አላቸው። እነዚህ የሚያልፉባቸው ቻናል ፕሮቲኖች አሉ ማለት ነው። ሴል ሜምብሬን ላይ በነዛ ብለው ነው የሚያልፉት ማለት ነው። The next ion channels are integral proteins spanning the width of the plasma membrane and are normally composed of several polypeptide subunits። እንግዲህ አዮን ቻናልስ ማለት በሴል ሜምብሬኑ ላይ ኤክስፓንድ አድርገው ያሉ ፕሮቲኖች ናቸው። እነዚህን ተከትሎ ነው አዮኖች ፓስ የሚያደርጉት ማለት ነው። እንግዲህ እነዚህ ቻናል ፕሮቲኖች ምን ሊሆኑ ይችላሉ? ሊኬጅ ወይም ነን ጌትድ ቻናልስ ሊሆኑ ይችላሉ፣ ወይም ጌትድ ቻናልስ ሊሆኑ ይችላሉ። ምን ማለት ነው ይሄ? ሊኬጅ ማለት ሁልጊዜ ኦፕን የሆኑ ማለት ነው። ጌትድ ማለት ደግሞ የሆነ ስቲሙለስ ሲደረጉ ነው ኦፕን የሚሆኑት። ወይ የሆነ ኬሚካል ባይንድ ሲያደርግ፣ ወይ የሆነ አክሽን ፖቴንሻል፣ ወይ የሆነ ኢምፐልስ ኤሌክትሪካሊ ስቲሙሌትድ ሲሆኑ ነው ኦፕን የሚሆኑት ማለት ነው ጌት ማለት እንጂ ኦፕን ናቸው ክሎዝድ ናቸው አስ ዘ ኢኒሻል። አዮን ቻናልስ አር ኦቨን ሴሌክቲቭ። አዮን ቻናሎች እንግዲህ ሴሌክቲቭ ናቸው። የራሳቸውን ስፔሲፊክ አዮን ብቻ ነው ትራንስፖርት የሚያደርጉት ማለት ነው። እንግዲህ ሂሪዝ አዮን ቻናሎችን ስናይ በምናይበት ጊዜ እንግዲህ ፋሲሊቴትድ ዲፊውዥን በኩል እንዴት ይሄ ምሳሌ ስናይ ፋሲሊቴትድ ዲፊውዥን እንዴት ግልኮስ ትራንስፖርት ይሆናል በፋሲሊቴትድ ዲፊውዥን የሚለውን ነው የሚያሳየው። እና ኤክስትራ ሴሉላር ፍሉይድ አለ፣ እዚህ ኢንትራ ሴሉላር ፍሉይድ አለ። እንግዲህ ግልኮስ ወደ ውስጥ ሲገባ ኬሪየር ፕሮቲን ያስፈልገዋል ብለናል። በፋሲሊቴትድ ዲፊውዥን ነው የሚያለው እና ይሄ ፕሮቲኑ ነው። ስለዚህ ግሉኮስ ይህን ፕሮቲን ባይንድ አድርጎ ፕሮቲኑ ኬር አድርጎት ይህን ሴል ሜምብሬኑን አቋርጦት ትራንስፖርት ያደርገዋል ማለት ነው። it is through means that glucose enters our cell። እንግዲህ here is the comparison between simple diffusion versus facilitated diffusion ነው። እንግዲህ ቅድም ያልነው ነው። ይሄ ሲምፕል ዲፊውዥን ነው ጥቁሩ የሚያሳየው ግራፍ፣ ይሄኛው ደግሞ ፋሲሊቴትድ ዲፊውዥን ነው። እንግዲህ ኮንሰንትሬሽን ኦፍ ሳብስታንስ እና ሬት ኦፍ ዲፊውዥን ነው ያላቸውን ዝምድና ሪሌሽንሺፕ የሚያሳየው። ኮንሰንትሬሽን ኦፍ ሳብስታንስ እየጨመረ ሲሄድ ሬት ኦፍ ዲፊውዥኑ ኢን ሲምፕል ዲፊውዥን ጊዜ ምን ጊዜም እየጨመረ ነው የሚሄድ በሲምፕል ዲፊውዥን ጊዜ። በፋሲሊቴትድ ዲፊውዥን ጊዜ ግን ኬሪየር ፕሮቲኖቹ እስካለቁ ድረስ እየጨመረ ይሄዳል። የሆነ መጨረሻ ላይ ቪማክስ ላይ ማክሲመም ፖይንት ላይ ይደርሳል። ማክሲመም ፖይንት ማለት ማክሲመም ሬት ኦፍ ዲፊውዥን የሚመጣው ሙሉውን ኬሪየር ፕሮቲኖችን ሲጠቀም ማክሲመም ሬት ኦፍ ዲፊውዥን ያመጣል ማለት ነው። ከዚህ በኋላ ግን ኬሪየር ፕሮቲን ስለሌለ ሳቹሬትድ ስለሆነ ኦልሬዲ ኮንሰንትሬሽኑን ቢጨምር እዛ በኋላ ከዚህ በላይ ሬት ኦፍ ዲፊውዥኑ አይጨምርም፣ ኮንስታንት ሆኖ ይቀጥላሉ ማለት ነው። this is the comparison between simple diffusion and facilitated diffusion። ሌላው the third type of passive transport is osmosis። it is the movement of water from an area of higher amount of water to an area of lower amount of water through semi-permeable membrane። እንግዲህ ኦስሞሲስ ማለት እንግዲህ ስፔሲፊክ ታይፕ ኦፍ ዲፊውዥን ነው ባይዘው፣ ግን እዚህ ጋር ውሃ ነው ትራንስፖርት የሚሆነው። ሙቭ የሚያደርገው ሳብስታንስ ውሃ ነው። ውሃ ሃየር አማውንት ኦፍ ዋተር ካለበት ቦታ ወደ ሎወር አማውንት ኦፍ ዋተር ወዳለበት ቦታ ትራንስፖርት ሲያደርግ አክሮስ ዘ ሴል ሜምብሬን ኦስሞሲስ እንለዋለን ማለት ነው። ዘ ዳይሬክሽናል ሙቭመንት ኦፍ ዋተር ኢዝ ገቨርንድ ባይ ዘ አማውንት ኦፍ ኦስሞቲካሊ አክቲቭ ፓርቲክልስ ወይም ሶሊድስ። በሶሊቶች ኮንሰንትሬሽን ዲፔንድ ይሆናል ማለት ነው። የውሃው ሙቭመንት ዳይሬክሽኑ በሶሊድስ በኮንሰንትሬሽኑ ዘ አማውንት ኦፍ ሶሊድስ ላይ ዲፔንድ ያደርጋል ማለት ነው።
ዘ ፕሬሸር ዛት ኦፖዝስ ኦስሞሲስ ኦፍ ዋተር ኢዝ ኮልድ ኦስሞቲክ ፕሬሸር። ኦስሞሲስ ኦፍ ዋተርን እንግዲህ ውሃ ከሎወር ኮንሰንትሬሽን ወደ ከሃየር ኮንሰንትሬሽን ኦፍ ዋተር ከሃየር አማውንት ኦፍ ዋተር ቱ ሎወር አማውንት ኦፍ ዋተር ፓስ ሲያደርግ ይህን ሙቭመንት ኦፖዝ የሚያደርግ ፎርስ ፕሬሸር አለ ማለት ነው። ይሄ ፕሬሸር ምን ይባላል? ኦስሞቲክ ፕሬሸር ይባላል ማለት ነው። ዋተር ሞለኪውልስ ሃቭ ቬሪ ስሞል ዳያሜትር ዛት ኢዝ አራውንድ 0.3 ናኖሜትር ሶ ዛት ዘይ ካን ኖት ትራቨርስ ዘ ሊፒድ ባይላየር። ሊፒድ ባይላየርን ትራቨርስ ማድረግ አይችሉም ዋተር ሞለኪውሎች። ሲምፕሊ ኢንስቲድ ዘይ ፓስ ትሩ ስፔሲፊክ ዋተር ቻናልስ። የራሳቸው የሆነ ስፔሲፊክ ዋተር ቻናሎች አላቸው። ፕሮቲኑ እንግዲህ አኳፖሪን ይባላሉ። እነዚህ 5 የሚሆኑ አኳፖሪኖች በሰውነታችን ውስጥ አይደንቲፋይ ተደርገዋል። አኳፖሪን 1 እስከ አኳፖሪን 5 ማለት ነው። ስለዚህ ዋተር በቀጥታ ሴል ሜምብሬን ትራቨርስ ማድረግ አይችልም። ምክንያቱም ብንል ሴል ሜምብሬን ላይ እንዳየነው ስትራክቸሩን ቅድም the center of the cell membrane is hydrophobic, so water cannot pass through this hydrophobic component, so it needs its own channels. So these channels are called water channels called aquaporins. በእነዚህ ቻናሎች በመታገዝ ነው ውሃ ሴል ሜምብሬንን ክሮስ ማድረግ የሚችለው ማለት ነው። እንግዲህ የኦስሞሲስን ስናይ የሚጓዘው ብዙ ውሃ ካለበት ወደ ትንሽ ውሃ ወዳለበት ወይም ትንሽ ሶሊድ ካለበት ወደ ብዙ ሶሊድ ካለበት። እንግዲህ ይሄ አረንጓዴውን የምናየው ይሄ ሹገር ነው ይላል። ይችኛዋ ደግሞ ዋተር ናት፣ ይሄ ሰማያዊ። ስለዚህ እዚህ ጋር ብዙ ሶሊድ ኮንሰንትሬሽን አለ፣ እዚህ ጋር ግን የለም፣ ዋተር ነው ያለው ማለት ነው። እዚህ ጋር እንግዲህ ይችኛዋ ዶቷ ላይኗ ዶትድ ላይኗ እንግዲህ ሰሚፐርሜብል ሜምብሬንን ነው የምትወክለው እና ዋተር ትራንስፖርት የሚሆነው ወደ ሃየር ሶሊድ ኮንሰንትሬሽን ወዳለበት፣ እነዚህ ሃየር ሶሊድ ኮንሰንትሬሽን ወዳለበት ትራንስፖርት ያደርጋል ማለት ነው። እዚህኛው ውሃ አለ፣ ከዚህኛው ደግሞ እዚህኛው ብዙ ውሃ አለ ግን ሶሊድ የለም፣ ከዚህ ማለት ነው ከዚህ ሳይድ። ከዚህኛው ሳይድ ደግሞ ትንሽ ውሃ አለ፣ ብዙ ሶሊድ አለ። ስለዚህ ብዙ ውሃ ካለበት ኤሪያ ወደ ትንሽ ውሃ ወዳለበት ኤሪያ ይሄዳል ማለት ነው። ሌላው እንግዲህ ኦስሞቲክ ፕሬሸር የምንለው ነገር ኮንሰፕት እዚህ ጋር ኦስሞቲክ ፕሬሸር ማለት ሶሊዶቹ ኦስሞሲስን ኦፖዝ ያደርጋሉ። ይህን ኦፖዝ የሚያደርጉበት ፕሬሸር ኦስሞቲክ ፕሬሸር ይባላል ማለት ነው። ሌላው ኔክስት አክቲቭ ትራንስፖርት ነው። እንግዲህ እስካሁን ስለ ፓሲቭ ትራንስፖርት አይተናል። ሲምፕል ዲፊዥን፣ ፋሲሊቴትድ ዲፊዥን ኤንድ ኦስሞሲስ የሚሉትን እያንዳንዳቸው ልዩነታቸውን አይተናል። አሁን ደግሞ አክቲቭ ትራንስፖርት ምንድን ነው የሚለው እናያለን። ሳብስታንስ አር ትራንስፖርት አጌንስት ኮንሰንትሬሽን ኦር ኤሌክትሮኬሚካል ግራዲየንት አፒል ዳይሬክሽን። እንግዲህ አክቲቭ ትራንስፖርት ማለት አጌንስት ኮንሰንትሬሽን ግራዲየንት ነው። የእስካሁኖቹ ፍሮም ሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ነው ፓሲቭ ሲሆን፣ አክቲቭ ግን አጌንስት ኮንሰንትሬሽን ግራዲየንት ከሎው ወደ ሃይ ትራንስፖርት የሚሆኑበት መንገድ አክቲቭ ትራንስፖርት ይባላል። ዛት ኢዝ እንግዲህ አክቲቭ ትራንስፖርት ማለት አፒል ዳይሬክሽን ነው። አቀበት እንደመውጣት ነው። ከላይ ከታች ወደ ላይ እንደማቅናት ኢነርጂ የሚፈልግ ኒድስ ሜታቦሊክ ኢነርጂ ነው። እንግዲህ ዳይሬክትሊ ሊሆን ይችላል፣ ኢንዳይሬክትሊ ሊሆን ይችላል። ወደፊት እናየዋለን በደንብ። ስለዚህ ኢነርጂን በመጠቀም አፒል ዳይሬክሽን ነው ከሎ ሃይ ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን የሚወስዱ ማለት ነው ሳብስታንሶችን። ሌላው ኒድስ ኬሪየር ፕሮቲን ያስፈልጉታል። አሁን ደግሞ ይሄ ደግሞ ኬሪየር ፕሮቲን ያስፈልጉታል፣ ሜታቦሊክ ኢነርጂ ያስፈልጉታል። ሌላው አጌንስት ኮንሰንትሬሽን ግራዲየንት ነው እንግዲህ አክቲቭ ትራንስፖርት ላይ መያዝ የሚጠበቅብን። ኢት ኢዝ ዩዝድ ፎር ትራንስፖርት ኦፍ ሶዲየም፣ ፖታሲየም፣ ካልሲየም አዮን፣ አይረን፣ ሃይድሮጂን ኤንድ ክሎሪን አዮን። እነዚህ አዮኖች እንግዲህ በዚህ በአክቲቭ ትራንስፖርት መንገድ ትራንስፖርት ይደረጋሉ ማለት ነው። እንግዲህ ሌላው ሁለት አይነት አክቲቭ ትራንስፖርት አሉ። ፕራይመሪ አክቲቭ ትራንስፖርት እና ሰከንደሪ አክቲቭ ትራንስፖርት ማለት ነው። እሺ ፕራይመሪ አክቲቭ ትራንስፖርት ስናይ ኢሚዲየት ኢነርጂ ሶርሲስ
ኤቲፒ ነው። እንግዲህ ኢነርጂ ሶርሳቸው ኤቲፒ ነው። ዛቲዝ ኤቲፒውን ኢነርጂውን ዳይሬክትሊ ይጠቀሙበታል ማለት ነው። ዜራ ኢንተግራል ሜምብሬን ፕሮቲን ዛት ዳይሬክትሊ ዩዝ ሜታቦሊክ ኢነርጂ ትራንስፖርት አዮንስ አጌንስት ኮንሰንትሬሽን ግራዲየንት ኦር ኤሌክትሮ ፖቴንሻል ግራዲየንት። ስለዚህ ፕራይመሪ አክቲቭ ትራንስፖርት ላይ ኤቲፒውን የሚጠቀሙት ኢንተግራል ኬሪየር ፕሮቲኖች ቀጥታ ኤቲፒውን ኢነርጂውን ተጠቅመው ወደ ምን ያደርጋሉ? ትራንስፖርት ያደርጋሉ ሳብስታንሶቹን ማለት ነው። ዚስ ኢንተግራል ፕሮቲንስ አር ኮልድ አዮን ፓምፕስ ኦር ኤቲፒስ። አዮን ፓምፕስ ወይም ኤቲፒስ ይባላሉ እነዚህ ኬሪየር ፕሮቲኖቹ ማለት ነው። እንግዲህ ምን አይነት ኬሪየር ፕሮቲን ናቸው? እዚህ ላይ ፕራይመሪ አክቲቭ ትራንስፖርት ላይ ያሉት ኬሪየር ፕሮቲኖች አንቲፖርተር ነው። አንቲፖርተር ማለት ሁለት የተለያዩ ሳብስታንሶችን ወደ የተለያየ ዳይሬክሽን ነው ትራንስፖርት የሚያደርጉት። ኤግዛምፕል እንግዲህ ፕራይመሪ አክቲቭ ትራንስፖርት ኤግዛምፕል እንግዲህ ምን እናያለን? ሶዲየም ፖታሲየም ኤቲፔዝ አለ፣ ካልሲየም ኤቲፔዝ አለ፣ ሃይድሮጂን ፖታሲየም ኤቲፔዝ አለ። እስቲ እነሱን ዲፕ እያንዳንዳቸውን እናያቸው። እንግዲህ የመጀመሪያው ሶዲየም ፖታሲየም ፓምፕ ወይም ሶዲየም ፖታሲየም ኤቲፔዝ ነው። እንግዲህ የት ይገኛሉ? እነዚህ የሚገኙት አር ፋውንድ ኢን ፕላዝማ ሜምብሬን ኦፍ ኤቭሪ ሴል ኢን አወር ቦዲ። በማንኛውም ሴሎቻችን ውስጥ ፕላዝማ ሜምብሬን ላይ የሚገኙ ፓምፖች ናቸው። እንግዲህ እነዚህ አር ሪስፖንሲብል ፎር ማይንቴኒንግ ዘ ሎው ሶዲየም ኤንድ ሃይ ፖታሲየም ኮንሰንትሬሽን ኢን ዘ ሳይቶፕላዝም። ለምን ይጠቅማሉ? እንግዲህ እነዚህ ሴላችን ውስጥ ሎ የሆነ የሶዲየም ኮንሰንትሬሽን እና ሀይ የሆነ የፖታሲየም ኮንሰንትሬሽን እንዲኖር ያደርጋሉ ማለት ነው። ባይ ዩዚንግ ኢነርጂ ፍሮም ሃይድሮላይሲስ ኦፍ ዋን ኤቲፒ ሞለኪውልስ ኢት ፓምፕስ። እንግዲህ ኢነርጂ አንድ ኤቲፒ ሞለኪውሎችን ሃይድሮላይሲስ አድርጎ ኢነርጂ ከዛ ኤክስትራክት ካደረገ በኋላ ምን ፓምፕ ያደርጋል? 3 ሶዲየም አዮን ከሴሉ ከውስጥ ወደ ውጭ እንዲወጣ እና 2 ሶዲየም አዮንስ በተመሳሳይ ጊዜ ወደ ሴሉ እንዲገባ ያደርጋሉ ማለት ነው። ምን ለማድረግ ብለናል? ሴል ውስጥ ሎ ሶዲየም ኮንሰንትሬሽን እና ሃይ ፖታሲየም ኮንሰንትሬሽን እንዲኖር ለማድረግ ማለት ነው ይጠቅማሉ። ስለዚህ ኢት ሜንቴንስ ሶዲየም አውትሳይድ ኤንድ ፖታሲየም ኢንሳይድ። ስለዚህ ብዙ ጊዜ ሶዲየም ያለው ኤክስትራ ሴሉላር ፍሉድ ላይ ነው፣ ፖታሲየም ደግሞ ኢንትራሴሉላር ፍሉድ ላይ ነው። ዛት ኢዝ ኢት ሜንቴንስ ኤሌክትሮ ፖዘቲቭ አውትሳይድ ኤንድ ኤሌክትሮ ኔጌቲቭ ኢንሳይድ። ምን ይሆናል? ስለዚህ 3 ሶዲየም አዮን ወደ ውጭ ይወጣል፣ 2 ፖታሲየም አዮን ደግሞ ወደ ውስጥ ይገባል ማለት ይሄ ማለት ውጭ የሚሆነው ውጭ ላይ ያለው ኤክስትራ ሴሉላር ፍሉዱ ሞር ኤሌክትሮ ፖዘቲቭ ይሆናል፣ ውስጡ ደግሞ ኢንትራሴሉላር ፍሉዱ ሞር ኤሌክትሮ ኔጌቲቭ ይሆናል ማለት። ዚስ ሃዝ ኢምፕሊኬሽን ባይ ዘ ዌይ ፎር ዘ አክሽን ፖቴንሻል ጀነሬሽን ኤንድ ፕሮፓጌሽን። አይ ዊል ሜክ ቪዲዮ አባውት ዚስ ኢን ዘ ኔክስት። ሶ እንግዲህ ሌላው ሶዲየም ፖታሲየም ፓምፕ ኢዝ ኬሪየር ፕሮቲን ዛት ኢዝ ሜድ አፕ ኦፍ 2 ሳብዩኒትስ። 2 ሳብዩኒቶች አሉት። እንግዲህ ኢንተርናል እና ኤክስተርናል ብለን መክፈል እንችላለን። ኢንተርናል ላይ ኢት ሃዝ 3 ባይንዲንግ ሳይትስ ፎር ሶዲየም ኢንሳይድ። ኢንተርናል ላይ ለሶዲየም ባይንድ የሚሆኑበት 3 ባይንዲንግ ሳይቶች አሉት። ኤክስተርናል ላይ ደግሞ ፖታሲየም ባይንድ የሚሆንበት 2 ባይንዲንግ ሳይቶች አሉት ማለት ነው። እነዚህን አንቲፖርት ለማድረግ ማለት ነው። አንቲፖርተር ነው ብለናል ኬሪየር ፕሮቲኑ እዚህ ላይ፣ ምክንያቱም ሶዲየምን እና ፖታሲየምን ወደ ተለያየ ዳይሬክሽን ስለሆነ ትራንስፖርት የሚያደርጋቸው አንቲፖርተር ይባላል ኬሪየር ፕሮቲኑ እዚህ ላይ ማለት ነው። ኢት ሃዝ ኤቲፔዝ አክቲቪቲ ኢንሳይድ። ኤቲፔዝ አክቲቪቲ ያላቸው ዛት ኢዝ ኤቲፒውን ወደ ኤዲፒ እና ፒ ፕላስ ኢነርጂ ዛት ኢዝ አዲኖሲን ትራይፎስፌትን ወደ አዲኖሲን ዳይፎስፌት ፕላስ ፎስፌት ፕላስ ኢነርጂ ሲያደርጉት ኢነርጂውን እንግዲህ ኤክስትራክት የሆነው ኢነርጂ ይጠቀሙበታል ማለት ነው። ኢነርጂ ብሪንግስ ኮንፎርሜሽናል ቼንጅ ኦፍ ዘ ፓምፕስ ሶ ዛት ሶዲየም ፓምፕድ አውትዋርድ ኤንድ ፖታሲየም ኢንዋርድ። እንግዲህ እነዚህ ፕሮቲኖች ይህን እንዳየን ነው ኤቲፒን
ወደ ዲፒ ፕላስ ፒ ፕላስ ኢነርጂ ሲቀይሩት ኢነርጂው ምን ያመጣል? እዚህ ላይ እነዚህ ፓምፖች ላይ ኮንፎርሜሽናል ቼንጅ ያመጣል። ኮንፎርሜሽናል ቼንጅ ያመጣል። ይሄ ነው ፕሮቲኑ፣ ፓምፑ ይሄ ነው። ይሄ ኢነርጂው ሪሊዝ ሲደረግ እነዚህን የዚህ ፓምፕ የዚህ ፕሮቲን ነው እና ቼንጅ ሼፕ ኦፍ ቼንጅ ያመጣል። ቼንጅ ሲኖር ነው እንግዲህ ትራንስፖርት መደረግ የሚጀምሩት። ሶዲየም ወደ ውጭ ይወጣል። ይሄ ባይንድ የተደረገው ሶዲየም ከወደ ውስጥ በኩል ባይንዲንግ ሳይት 3 ባይንዲንግ ሳይት አለው ብለናል። ፖታሲየም ደግሞ ከወደ ውጭ በኩል ፖታሲየም 2 ባይንዲንግ ሳይት አለው ብለናል። ባይንድ ተደርገው ይቆዩና እንግዲህ ኮንፎርሜሽናል ቼንጅ ሲያመጣ ኢነርጂው ሶዲየሙ 3 ሶዲየም ኢሚዲየትሊ ወደ ውጭ ይወጣል። 2 ሶዲየም ፖታሲየም አዮን ደግሞ ወደ ውስጥ ይገባል ማለት ነው። በዚህ መልኩ ነው እንግዲህ ሶዲየም ፖታሲየም ኤቲፒስ የሚሰራ። ሌላ እንግዲህ ሰከንደሪ አክቲቭ ትራንስፖርት ውስጥ ሌላ ካልሲየም ፓምፕስ ነው የምናየው። ካልሲየም ወይም ካልሲየም ኤቲፒስ የት ላይ ይገኛል? ፕላዝማ ሜምብሬን ኢን ዘ ሜምብሬን ኦፍ ኢንዶፕላዝሚክ ሬቲኩለም ሜምብሬን ላይ ይገኛል። መስል ሴል ላይ ደግሞ ሳርኮፕላዝሚክ ሬቲኩለም ላይ ይገኛል። እንግዲህ ካልሲየም ኤቲፒስ ላይ የቅድሙ ሶዲየም ፖታሲየም ኤቲፒስ የት ላይ ይገኛል ብለናል? ኤቭሪ ሴል ኢን አወር ቦዲ ሴል ሜምብሬኑ ላይ ይገኛል ብለናል። እነዚህ ደግሞ ሊሚትድ ናቸው፣ የትም ቦታ ሳይሆን ፕላዝማ ሜምብሬን ጋር ይገኛል። ሌላው ሜምብሬን ኦፍ ዘ ኢንዶፕላዝሚክ ሬቲኩለም ላይ ይገኛል። ኢን መስል ሴልስ ኢን ዘ ሳርኮፕላዝሚክ ሬቲኩለም ሜምብሬን ጋር እዚህ ላይ ፕላዝማ ሜምብሬን ላይ ነው ሶዲየም ፖታሲየም ፓምፕ ወይም ኤቲፒስ የሚገኝ። እዚህ ግን ካልሲየም ፓምፕ ግን የት ይገኛል? ፕላዝማ ሜምብሬንም ይገኛል። በተጨማሪ ደግሞ ኢንዶፕላዝሚክ ሬቲኩለም ሜምብሬን ጋር ይገኛል። ሌላ መስል ሴልስ ሳርኮፕላዝሚክ ሬቲኩለም ሜምብሬን ጋር ይገኛል ማለት ነው። ምን ያደርጋል? ፓምፕ ካልሲየም አዮንስ ፍሮም ሳይቶሲል ኦፍ ሴል ኤዘር ኢንቱ ዘ ኤክስትራሴሉላር ስፔስ ኦር ኢንቱ ዘ ሉመን ኦፍ ዚስ ኦርጋኔል። እንግዲህ ምንድነው የሚያደርገው? ይሄ ካልሲየም ኤቲፒስ ካልሲየም አዮን ኤቲፒስ ወይም ካልሲየም ፓምፕ የሚባለው ከፕላዝማ ሜምብሬን ከሳይቶሶል ወደ ውጭ ካልሲየም እንዲወጣ ወይም ከሳይቶሴል ወደ እነዚህ ወደ ኢንዶፕላዝሚክ ሬቲኩለም እና ወደ ሳርኮፕላዝሚክ ሬቲኩለም እንዲወጣ ነው የሚያደርገው ማለት ነው። ይሄ ማለቱም ነው በቃ ሳይቶሶል ላይ ካልሲየም እንዲቀንስ ካልሲየም አዮን ኮንሰንትሬሽን እንዲቀንስ ያደርጋል ማለት ነው። ወይ ወደ ውጭ እንዲወጣ ሴል ሜምብሬንን አቋርጦ ወይም ወደ ኦርጋኔሎቹ ወደ ኢንዶፕላዝሚክ ሬቲኩለም ወይም ሳርኮፕላዝሚክ ሬቲኩለም ሜምብሬንን አቋርጦ ወደ ውስጥ ወደ ኦርጋኔሎቹ ውስጥ የሚገባ ዛቲስ ሳይቶሶል ላይ ያለው ካልሲየም ኮንሰንትሬሽን እንዲቀንስ ያደርጋል ማለት ነው። ሌላው እንግዲህ ፕራይመሪ አክቲቭ ትራንስፖርት ላይ ሃይድሮጅን ፖታሲየም ኤቲፒስ ነው። የት ላይ ይገኛል ካል ኢን ዘ ሉሚናል አፒካል ሜምብሬን ኦፍ ፓሬታል ሴልስ። ፓሬታል ሴልስ ላይ የት ናቸው እነዚህ ፓሬታል ሴሎች? ኦክሲንቲክ ኦር አሲድ ሰክሬቲንግ ግላንድስ ኦፍ ስቶማክ። እንግዲህ እንደሚታወቀው ስቶማክ ላይ አሲድ ሰክሬቲንግ ግላንዶች አሉ። ዛት ኢዝ ኦክሲንቲክ ምንላቸው ማለት ነው። ኦክሲንቲክ ሴልስ አሉ። እነዚህ ላይ ይሄ ሃይድሮጅን ፖታሲየም ኤቲፒስ አለ ማለት ነው። ሌላው ደግሞ ኮሌክቲንግ ደክትስ ኦፍ ዘ ኪድኒ ላይ ኮሌክቲንግ ደክትስ ላይ አለ። ዚስ ፓምፕ ማይንቴንስ ሎ ፒኤች ኢን ዘ ስቶማክ። ምን እንደሆነ ያደርጋል ይሄ ፓምፕ? ስለዚህ ሎ ፒኤች እንዲኖረው ያደርጋል። ምን በማድረግ ሃይድሮጅን አዮኑን ሪሊዝ ያደርጋል። ፖታሲየም አዮኑን ደግሞ ወደ እሱ ያስገባል ማለት ነው። ዛት ኢዝ ሃይድሮጅን አዮን ወደ ውጭ ወደ ኤክስትራሴሉላር ፍሉድ እንዲወጣ ወደ ስቶማክ ማለት ነው፣ ወደ ስቶማክ ሉሜን እንዲመጣ፣ ፖታሲየም አዮን ደግሞ ወደ ውስጥ ወደ ራሱ ወደ ኢንትራሴሉላር እንዲገባ ያደርጋል ማለት ነው። እዚህ አንቲፖርተር ነው እዚህም ላይ ያለው ማለት ነው። ሌላው ዩሪን ይሄ ኮሌክቲንግ ደክትስ ላይ ያለው ይሄ ሶዲየም ሃይድሮጅን ፖታሲየም ኤቲፒስ የምንለው ደግሞ ምንድን ያደርጋል? ሃይድሮጅን አዮኖችን ወደ ዩሪን እንዲመጡ ሪሊዝ ያደርጋቸዋል። በእነሱ ቦታ ደግሞ ፖታሲየም አዮኖችን ሪአብዞርብ ያደርጋል ማለት ነው።
እንደዚህ ነው የሚሰሩት። እንግዲህ ዛቲስ ምን ያደርጋል? ስለዚህ ሎ ፒኤች እንግዲህ ብለድ ፒኤቹ ሲወርድ ፎል ሲያደርግ ማለት ነው። ፒኤቹ ሎ ሲሆን ዛቲስ አሲዲክ ሲሆን ማለት ነው። አሲዲክ ሲሆን ይህን ሃይድሮጅን አዮኖቹ ወደ ዩሪን በመላክ እንግዲህ ሬጉላተሪ ሜካኒዝም ይሰራል ማለት ነው። ይሄ በሃይድሮጅን ፖታሲየም ኤቲፔዝ ማለት ነው። ኦኬ ሌላው ፕሮቶን ፓምፕስ ነው። እንግዲህ ፕሮቶን ፓምፕስ ሃይድሮጅን ኤቲፔዝስ የሚባሉት እንደዚሁም አሉ እንደሆነ ፕራይመሪ አክቲቭ ትራንስፖርት ላይ እነዚህ የሚገኙት ደግሞ ምንድን ነው ይገኛሉ? ሜምብሬንስ ኦፍ ላይሶዞም፣ ጎልጅ አፓራተስ፣ ሬናል ቱበልስ ሴል ሜምብሬን፣ ኦስቶክላትስ ሴል ሜምብሬን። እንግዲህ ላይሶዞም ሜምብሬን ላይ፣ ጎልጅ አፓራተስ ሜምብሬን ላይ፣ ሬናል ቱበልስ ሴል ሜምብሬን ላይ፣ ኦስቶክላትስ ሴል ሜምብሬን ላይ እነዚህ ላይ ይገኛሉ ፕሮቶን ፓምፕስ። እንግዲህ እነዚህ ምንድነው ጥቅማቸው ካልን ፓምፕ ፕሮቶንስ ፍሮም ሳይቶሶል ኢን ዚስ ኦርጋኒልስ ኪፒንግ ዘ ኢንሳይድ ኦፍ ኦርጋኒልስ ሞር አሲዲክ። ምን ያደርጋሉ? ፓምፕ ፕሮቶንስ ማለት ፕሮቶን ማለት በሌላ በሃይድሮጅን አዮን ነው ፕሮቶን የሚባለውና እነዚህ ሃይድሮጅን አዮኖችን ከሳይቶሶል ዛት ኢዝ ፍሉድ ፖርሽን ኦፍ ዘ ሳይቶፕላዝም ማለት ነው። ሳይቶሶል ከሳይቶሶል ወደ እነዚህ ኦርጋኖሎች ወደ ውስጥ እንዲገባ ያደርጋል ማለት ነው። ዛት ኢዝ ለምን ምን ያደርገዋል? ሲገባ አሲዲክ ያደርጋቸዋል ኦርጋኔሎች ውስጥ። እነዚህ ኦርጋኔሎች ውስጣቸው አሲዲክ እንደሆነ ፒኤቹ እንዲቀንስ ማለት ነው ያደርጋሉ። ፕሮቶን ፓምፕ ኢን ዘ ኪድኒ ሄልፕስ ቱ ሰክሬት ሃይድሮጅን አዮንስ ኢንቱ ዘ ዩሪን። ሬናል ቱበልስ ሴልስ ሜምብሬን ላይ ያሉት ደግሞ ምን ያደርጋሉ? ሃይድሮጅን አዮኖችን ወደ ዩሪን ሪሊዝ ያደርጋሉ ማለት ነው። ልክ እንደ ቅድሙ ሃይድሮጅን ፖታሲየም ኤቲፔዝ እንዳልነው እዚህ ጋር ልዩነቱ አንቲፖርተር አይደለም፣ ዩኒፖርተር ናቸው። እዚህ ጋር ሃይድሮጅንን ሪሊዝ ያደርጋል፣ በቃ ፖታሲየምን እዚህ ጋር ሪአብዞርብ አያደርግም ማለት ነው። ምክንያቱም ፕሮቶን ፓምፕ ብቻ ናቸው ሃይድሮጂን ኤቲፔዝ ብቻ ስለሆኑ ማለት ነው። ፒኤች ብለድ ፒኤች ሲወርድ ሃይድሮጅን አዮኖችን ወደ ዩሪን ውስጥና ሬጉሌት ያደርጋሉ ማለት ነው። ፒኤችን ኮንትሮል ያደርጋሉ ኪድኒ ላይ ያሉት። ሌላው ሰክሬሽን ኦፍ ፕሮቶንስ ባይ ዘ ቦን ሴልስ ኦስቶክላትስ። ኦስቶክላትስ የምንላቸው እንግዲህ ደግሞ ቦን ላይ ያሉ ሴሎች ናቸውና ካልሲየም አዮን እጥረት ሲገጥም ቦን ላይ ዲፖዚት የሆነውን ካልሲየም ወደ ብለድ ሪሊዝ እንዲሆን የሚያደርጉ ሴሎች ናቸው ኦስቶክላትስ። እንግዲህ እነዚህ ምንድነው ፕሮቶኖቹ ወደ እነዚህ ሴሎች ገቡ ማለት እነዚህ ሴሎች ሰክሬት አደረጉ ማለት ፕሮቶን ዛቲስ ሃይድሮጅን አዮን ሪሊዝ ሲያደርጉ ምን ያደርጉታል? ምን እንደሆነ ያደርጋል? ሶሉቡላይዝ ዘ ቦን ማተሪያል የቦን ሚነራሉን ሶሉቡላይዝ ያደርጉታል። ኤንድ ክሬትስ አሲዲክ ኢንቫይሮንመንት ፎር ቦር ብሬክዳውን ባይ ኤንዛይምስ። አሲዲክ ኢንቫይሮንመንት ይፈጥሩበታል ቦኑ ላይ ማለት ነው። ለዛት ለምንድን ነው ብሬክዳውን እንዲጀምር ካልሲየም አዮን ሪሊዝ እንደሆነ ማለት ነው። ሌላው እንግዲህ እስካሁን ያየናቸው ፕራይመሪ አክቲቭ ትራንስፖርት ናቸው። አሁን ደግሞ ሰከንደሪ አክቲቭ ትራንስፖርት እናያለን። ሰከንደሪ አክቲቭ ትራንስፖርት እንግዲህ ምንድነው? ኢዝ ፓወርድ ባይ አዮን ኮንሰንትሬሽን ግራዲየንት አክሮስ ዘ ፕላዝማ ሜምብሬን። በምንድነው ፓወርድ ባይ የሚሆነው? እንግዲህ የቅድሙ እንግዲህ እንዳየነው አክቲቭ ትራንስፖርት ኢነርጂ ይፈልጋል ብለናል። ግን ይሄ ሰከንደሪ አክቲቭ ትራንስፖርት የምንለው ግን ቀጥታ ዳይሬክትሊ ዩዝ አያደርግም። ሜታቦሊክ ኢነርጂውን ለምንድን ነው የሚጠቀምበት ካልን ኮንሰንትሬሽን ግራዲየንት፣ ኮንሰንትሬሽን ዲፈረንስ፣ አዮን ኮንሰንትሬሽን ዲፈረንስ፣ ስፔሻል ሶዲየም አዮን ኮንሰንትሬሽን ዲፈረንስ እንዲፈጠር ነው የሚያደርገው ኢነርጂው ማለት ነው። ከኤቲፒ ሪሊዝ የሆነው ኢነርጂ ቀጥታ ኬሪየር ፕሮቲኖቹ ትራንስፖርት አያደርጉበትም ማለት ነው። አክቲቭ ትራንስፖርት ላይ እንዳየነው እንግዲህ አንቲፖርተር ናቸው ብዙዎቹ ብለናል። ሳብስታንሱን ኢነርጂው ሪሊዝ የሆነው ኢነርጂ ኤቲፔዙ ማለት ነው። ኤቲፔዝ ናቸው እያልን የምንጠራቸው ምክንያቱም ሃይድሮላይዝ የሚያደርጉ ስለሆኑ ማለት ነው። ስለዚህ ኤቲፒው ወደ ኤዲፒ ፕላስ ፒ ፕላስ ኢነርጂ ከተቀየረ በኋላ
ኢነርጂው ኮንፎርሜሽናል ቼንጅ ያመጣና ኬሪየር ፕሮቲኑ ላይ ሲያመጣ ኬሪየር ፕሮቲኑ ኮንፎርሜሽናል ቼንጅ ካመጣ በኋላ እንግዲህ እንትኖቹን ፓምፕ ያደርጋል ማለት ነው። የያዛቸውን ባይንድ የሆኑትን አዮኖች ፓምፕ ያደርጋል ወደ ተለያየ ዳይሬክሽን። እንደዛ ነው ፕራይመሪ አክቲቭ ትራንስፖርት ላይ። ሰከንደሪ አክቲቭ ትራንስፖርት ላይ ግን ይሄ ኢነርጂ ቀጥታ መጥቶ ኬሪየር ፕሮቲኖቹ ጋር ባይንድ አያደርግም። እነ ኬሪየር ፕሮቲኖቹን ኮንፎርሜሽናል ቼንጅ መፍጠር ቀጥታ እንዲጠቀሙት ኢነርጂውን ማድረግ ሳይሆን ሰከንደሪ አክቲቭ ትራንስፖርት ላይ ከስሙ ሰከንደሪ እንደምንረዳው መጀመሪያ ይሄ ኢነርጂ ኮንሰንትሬሽን ግራዲየንት ይፈጥራል አክሮስ ሴል ሜምብሬን። ታይፒካል ሶዲየም አዮን ኮንሰንትሬሽን ግራዲየንት ዲፈረንስ እንዲፈጠር ያደርጋል። ሜታቦሊክ ኢነርጂ ኢዝ ኤክስፔንድድ ባይ ፓምፕስ ቱ ክሬት ኤንድ ማይንቴን ዲፈረንስ ኢን አዮን ኮንሰንትሬሽን አክሮስ ሴል ሜምብሬን። ኮንሰንትሬሽን ዲፈረንስ ነው እንግዲህ የሚፈጥርበት ኢነርጂው ነው። ሌላው ሶዲየም ዲፊውዥን ዳውን ኮንሰንትሬሽን ግራዲየንት ኢዝ ዩዝድ ቱ ካሪ አውት ዘ ትራንስፖርት ኦፍ አናዘር ኢምፖርታንት ሶሊድ አጌን ኮንሰንትሬሽን ግራዲየንት አክሮስ ዘ ሴል ሜምብሬን። እንግዲህ ሶዲየም ኮንሰንትሬሽን ግራዲየንት ሲፈጠር ሶዲየም አክሮስ ዳውን ኮንሰንትሬሽን ግራዲየንት ሙቭ ዲፊውዝ ያደርጋል። ሶዲየም ዲፊውዝ ሲያደርግ እንግዲህ አብሮ ሌላው ሳብስታንስ የተፈለገው ሳብስታንስ ሶዲየም ጋር አብሮ ክሮስ ያደርጋል ሴል ሜምብሬኑ ማለት ነው። አብሮ ሶዲየም ጋር ክሮስ የሚያደርገው ሳብስታንስ ግን ምንድነው? አጌንስት ኮንሰንትሬሽን ግራዲየንት ነው ስቲል ፓስ የሚያደርገው ግን ሶዲየም አብሮ ያግዘዋል ማለት ነው። ሶዲየም ዲፊውዝ ማድረግ ሲጀምር ያኛውም ሳብስታንስ አብሮ ክሮስ ያደርጋል ማለት ነው አጌንስት ኮንሰንትሬሽን ግራዲየንት። ኬሪየር ፕሮቲን ኢዝ ኢንቮልቭድ። እንግዲህ ኬሪየር ፕሮቲን ያስፈልጋል እዚህ ላይ። ኬሪየር ፕሮቲኖቹ ግን ምንድን ናቸው? እዚህ ላይ ሰከንደሪ አክቲቭ ትራንስፖርት ላይ ሲምፖርተር ናቸው። ኢን ዘ ሴም ዳይሬክሽን ነው እንግዲህ ትራንስፖርት የሚሆኑት። እንግዲህ እስካሁኖቹን አክቲቭ ትራንስፖርት ላይ ፕራይመሪ አክቲቭ ትራንስፖርት ላይ ስናይ ሶዲየም ፖታሲየም ኤቲፔዝ ስናይ፣ ካልሲየም ኤቲፔዝን ስናይ፣ ሃይድሮጂን እና ፖታሲየም ኤቲፔዝን ስናይ ምን ነበሩ? አንቲፖርተር ናቸው ብዙዎቹ። እንግዲህ ሃይድሮጂን ፕሮቶን ፓምፕ ደግሞ ዩኒፖርት ነው። እንግዲህ አንቲፖርት አንድ ብቻ ስለሆነ አንድ ሳብስታንስ ነው፣ ዩኒፖርት ነው። እዚህ ላይ ግን ሰከንደሪ አክቲቭ ትራንስፖርት ሁልጊዜ ምንድን ነው? ሲምፖርተር ናቸው። ትራንስፖርት ቱ ዲፈረንት ሳብስታንስስ ኢን ዘ ሴም ዳይሬክሽን ነው። ዘ ሴም ዳይሬክሽን ነው ሁለቱንም ሳብስታንሶች ትራንስፖርት የሚያደርጉት ማለት ነው። እንግዲህ ሰከንደሪ አክቲቭ ትራንስፖርት ላይ ኤግዛምፕል እዚህ ምን እናያለን? ሰከንደሪ አክቲቭ ትራንስፖርት ሶዲየም ግሉኮስ ኮትራንስፖርት ሜካኒዝም በሰከንደሪ አክቲቭ ትራንስፖርት ነው ትራንስፖርት ክሮስ የሚያደርገው ሴል ሜምብሬን። ዛት ኢዝ ኢንተስታይን ውስጥ እንግዲህ ሂውማን ኢንተስታይን ኢንተሮሳይቶች ውስጥ ሶዲየም ግሉኮስ ኮትራንስፖርተር አለ። ስለዚህ ሶዲየም ባይንዲንግ ሳይት አለ እዚህ፣ ኬሪየር ፕሮቲን አለ ክሮስ ስፓን አድርጎ ያለ ሴል ሜምብሬንን ዘን እንግዲህ ሪሊዝ የተደረገው ሜታቦሊክ ኢነርጂ ሶዲየም ኮንሰንትሬሽን ግራዲየንት ነው የሚፈጥረው ብለናል። ስለዚህ ሶዲየም ፓስ ማድረግ ሲጀምር አክሮስ ዘ ሴል ሜምብሬን ስሩ ዘ ቻናል ዘ ኬሪየር ፕሮቲን። ስለዚህ ግሉኮስም ተከትሎ አብሮ ፓስ ያደርጋል ማለት ነው ሴል ሜምብሬን። ዚስ ኢዝ ዘ ሲምፖርተር ዘ ኬሪየር ፕሮቲን ኢዝ ሲምፖርተር ትራንስፖርት ዘ ቱ ሳብስታንስስ ኢን ዘ ሴም ዳይሬክሽን። ኤግዛምፕል ሰከንደሪ አክቲቭ ትራንስፖርት እንግዲህ አሁን ያየነው ነው። ሶዲየም ግሉኮስ ትራንስፖርት የምንለው SGLT1 የምንላቸው ኢንተስታይን ላይ ያለው ሶዲየም ባይንድ ያደርጋል ኬሪየር ፕሮቲኑን፣ አዛ ሶሊቱን ባይንድ ያደርጋል፣ ዘን ትራንስሎኬት ይሆናል ማለት ነው። ትራንስሎኬት ማለት ፓስ ማድረግ ይጀምራሉ ሴል ሜምብሬኖችን አብረው ማለት ነው። ሴል ሜምብሬኑን ፓስ ማድረግ ይጀምራሉ። ከዛ ሶዲየም ሪሊዝድ ሲሆን ወደ ኢንትራሴሉላር ነው ማለት ነው። ሶሊቱም ሪሊዝድ ይሆናል። ዛት ኢዝ ግሉኮሱም አብሮ ሪሊዝድ ይሆናል ማለት ነው። በዚህ መልክ ነው እንግዲህ ተጋግዘው አክቲቭ ትራንስፖርት ተጋግዘው ሁለቱ ሳብስታንሶች ክሮስ የሚያደርጉት ሴል ሜምብሬን ማለት ነው። ሌላው አብዞርቤሽን ኦፍ መኒ አሚኖ አሲድ ሞለኪውልስ ኢንቮልቭ ሰከንደሪ አክቲቭ ትራንስፖርት።
አሚኖሲን ሞለኪውል አብዞርብ የሚደረጉት በዚህ መልኩ ነው ማለት ነው። ሌላው ሶዲየም ካልሲየም ኤክስቼንጅ ሲስተም ኢዝ አናዘር ኤግዛምፕል ኦፍ ሰከንደሪ አክቲቭ ትራንስፖርት ዛት ሪሙቭስ ካልሲየም ፍሮም ዘ ሴል ኤንድ ቱጌዘር ዊዝ ዘ ዲፈረንት ካልሲየም ፓምፕስ ሄልፕስ ሜንቴን ሎ ሲስቶሊክ ካልሲየም ኮንተንት። እንግዲህ ሌላው ደግሞ ሶዲየም ካልሲየም ኤክስቼንጅ ሲስተም አለ። አናዘር ኤግዛምፕል ኦፍ ሰከንደሪ አክቲቭ ትራንስፖርት ሲስተም። ሌላው እዚህ ጋር ሰከንደሪ አክቲቭ ትራንስፖርት ላይ ኤስጂኤልቲ1 የምንላቸው አሞንግ ኢምፖርት ፕሮቲን ትራንስፖርተርስ ናቸው። ኢን ዘ ሴም ዳይሬክሽን ነው። ሶዲየም ካልሲየም ኤክስቼንጅ ሲስተም ደግሞ አሞንግ አንቲፖርት ፕሮቲን ትራንስፖርተሮች ነው የሚጠቀሙት ማለት ነው። ሶዲየም ካልሲየም ኤክስቼንጅ ሲስተም የሚያደርጉት ሶዲየምን እንግዲህ ሴል ውስጥ ላይ ሳይቶሶል ላይ ካልሲየምን ለመቀነስ ካልሲየምን ወደ ውጭ ያስወጣል፣ ሶዲየምን ያስገባል ማለት ነው። ይሄ ሲስተም እዚህ ጋር እንግዲህ ቅድም እንዳየነው ኬሪየር ፕሮቲኖችን ስናይ ኬሪየር ፕሮቲኖች ዩኒፖርት ሊሆን ይችላሉ፣ አንቲፖርት ሊሆን ይችላሉ፣ ሲምፖርት ሊሆን ይችላሉ። ዩኒፖርት ማለት ሲንግል ሳብስታንስ ኢን ዋን ዳይሬክሽን ነው ትራንስፖርት የሚያደርጉት። አንቲፖርት ማለት ደግሞ ቱ ሳብስታንስስ ኢን ኦፖዚት ዳይሬክሽን ነው። ሁለት ሳብስታንሶችን ወደ ተለያየ ዳይሬክሽን ፓምፕ ማድረግ ነው ስራቸው። ሲምፖርት ኢን ዘ ሴም ዳይሬክሽን፣ ቱ ሳብስታንስ ኢን ዘ ሴም ዳይሬክሽን። ሌላው ትራንስፖርት ታይፕ እንግዲህ የምናየው ቬዚኩላር ወይም በልክ ትራንስፖርት የምንለው። ቬዚኩላር ትራንስፖርት የምንለው እንግዲህ ማክሮ ሞሌኪውሎች ትላልቅ ሞሌኪውሎች ፕላዝማ ሜምብሬን ክሮስ የሚያደርጉት በዚህ በቬዚኩላር ትራንስፖርት ነው። ቬዚኩላር ትራንስፖርት ኢንክሉድስ ኢንዶሳይቶሲስ ኤንድ ኤግዞሳይቶሲስ። ኢንዶሳይቶሲስ እና ኤግዞሳይቶሲስ ተብሎ ይከፈላሉ። ኢንዶሳይቶሲስ ምንድነው ስንል is the process in which a region of plasma membrane is pinched off to form an endocytic vesicle inside the cell። እንግዲህ ሴል ሜምብረኑ ምን ይሆናል? ፕላዝማ ሜምብሬን ፒንችድ ኦፍ ይሆንና ኢንዶሳይቲክ ቬዚክል ይፈጥራል ማለት ነው። ኢንዶሳይቶሲስ ኢንክሉድስ ፋጎሳይቶሲስ ኤንድ ፒኖሳይቶሲስ። እዚህ ጋር ስናይ እንግዲህ ፋጎሳይቶሲስ ኢንጀክሽን ኦፍ ላርጅ ፓርቲክሎች ኢንጀስት ሲሆኑ ነው። ማይክሮ ኦርጋኒዝሞች እንግዲህ ዩዥዋሊ ማክሮፌጅስ ምንድነው ያደርጋሉ? ላርጅ ፓርቲክሎችን ወደ ራሳቸው የሚያስገቡበት ሜካኒዝም ምንድነው ያደርጋሉ? በዚህ መልኩ ነው፣ ኢንጀስት ነው የሚያደርጓቸው። ፋጎሳይቶሲስ ይባላል ይሄ ፕሮሰስ፣ ወይም በሌላ አባባል ሴል ኢቲንግ። ፒኖሳይቶሲስ ደግሞ ዘ ፕሮሰስ ባይ ዊች dissolved solids from extracellular medium trapped inside the vesicle and internalized by the cell and also called cell drinking በመባል ይጠራል። ደግሞ ይሄ ምንድነው? ዲሶልቭድ የሆኑ ሶሊቶችን ከኤክስትራ ሴሉላር ወደ ኢንትራ ሴሉላር ኢንተርናላይዝድ የሚሆኑበት ሜካኒዝም ነው። በምን በመጠቀም? ቬዚክልን በመጠቀም። ኤግዞሳይቶሲስ ደግሞ ስናይ አለው ሰክሬሽን ኦፍ ማክሮ ሞለኪውልስ ፍሮም ዘ ሴል ከሴል ወደ ውጭ ወደ ኤክስትራ ሴሉላር ፍሉድ ማክሮ ሞለኪውሎች ሰክሬት የሚሆኑበት ሚንስ ኤግዞሳይቶሲስ ይባላል። ስሩ ዘ ቬሲክልስ ማለት ነው። ዘ ቬሲክልስ ፎርምድ ኢን ዘ ሴል ሙቭ ቱ ዘ ሴል ሰርፌስ ፊውዝ ዊዝ ዘ ሴል ሜምብሬን ኤንድ ሪሊዝ ዜር ኮንተንትስ። ይሄን እንግዲህ ስናይ እዚህ ላይ ኤክስትራ ሴሉላር ፍሉድ አለ፣ እዚህ ሳይቶፕላዝም አለ ማለት ነው። ስለዚህ ምንድን ያደርጋል? ይሄ ኢንቫጂኔሽን ይኖራል። መጀመሪያ እንደዚህ አይነት እንትን ይፈጥራል። ከዛ ፒንችድ ኦፍ ይሆናል። ይሄ ነው እንደዚህ ከረጢት ይፈጥራል። እንትኖቹን ከያዘ በኋላ ኢንዶሳይት ወደ ውስጥ የሚገቡትን ነገሮች ከያዘ በኋላ ውስጥ ካስገባ በኋላ እዚህ ጋር ያሉትን ፒንችድ ኦፍ ከረጢት ይፈጥርና እንደዚህ ተገናኙ። እነዚህ ተገናኝተው አጣብቆ ያዙት ወደ ውስጥ ማለት ነው። ዘን ቬዚክል ይሄ ውጭ ላይ ውስጥ ቀረ፣ ቬዚክል ተፈጠረ እዚህ ላይ። ከዚህ ያሉት ነገር ተለያየ፣ ላይኛው ሴል ሜምብሬኑ ክሎዝድ ሆነ ማለት ነው ከገባ በኋላ። በዚህ መልኩ ነው እንግዲህ ኢንዶሳይቶሲስ እንትን የሚለው ማለት ነው። ይሄ ነው ዘሴም ነው፣ ያው ተመሳሳይ ነገር ለማስረዳት ነው።
ሌላው ምን አይነት እዚህ ጋር የምናያቸው ነገሮች ኮንሰፕት ኦስሞሲስ፣ ኦስሞልስ፣ ኦስሞላሪቲ የሚሉትን ነገሮች ማወቅ ይጠበቅብናል ማለት ነው። እንግዲህ ትራንስፖርት ሶ ዘ ሴል መምብሬን በምናወራበት ጊዜ እነዚህን ተርሞች ማወቅና መረዳት ያስፈልጋል ማለት ነው። እንግዲህ ኦስሞሲስ እንዳልነው ዘ ሙቭመንት ኦፍ ዋተር ፍሮም ሃይ ዋተር አማውንት ቱ ኤሪያ ዊዝ ሎ ዋተር አማውንት ነው ብለናል። ኦስሞሲስ ፕሬዠር ደግሞ በኦስሞሲስ ጊዜ ኦስሞሲስን ሙቭመንት ኦፍ ዋተርን ኦፖዝ የሚያደርግ ፕሬዠር ኦስሞቲክ ፕሬዠር ነው ብለናል። ዛት ኢዝ ኤግዘርትድ ባይ ሶሊድስ፣ ሶሊዶች ናቸው ይሄን ፕሬዠር ኤግዘርት የሚያደርጉት ማለት ነው። ኦስሞስ ሙቭ እንደ ዋተር ከሃይ ዋተር አማውንት ኤሪያ ቱ ሎ አማውንት ሎ ዋተር አማውንት ኤሪያ ሙቭ ሲያደርግ ይሄን ኦፖዝ የሚያደርጉት ሶሊዶች ናቸው። ኦስሞቲክ ፕሬዠር ኤግዘርት የሚያደርጉት ማለት ነው አጌንስት ኦስሞሲስ ማለት ነው። ዘ ፕሪሳይስ አማውንት ኦፍ ፕሬዠር ሪኳየርድ ቱ ፕሪቨንት ኦስሞሲስ ኮልድ ኦስሞቲክ ፕሬዠር ይባላል። ይሄ ኦፖዝ የሚያደርገው ኦስሞሲስን ፕሬዠር ኦስሞሲስ ፕሬዠር። እንግዲህ ይህን ስናይ ኦስሞሲስ ፕሬዠር ኦስሞቲክ ፕሬዠር የሚለውን ኮንሰፕት ለማሳየት ነው። እንግዲህ እስካሁንም ቅድም አይተናቸው ይሄ ሶሊድ ነው። ሶሊድ ኮንሰንትሬሽን አለ እዚህ ሃይ ሶሊድ ኮንሰንትሬሽን ማለት ነው። ይሄ ሎ ሶሊድ ኮንሰንትሬሽን ሃይ ዋተር አማውንት ነው ያለው። ስለዚህ ዋተር የሚሄደው ከሃይ ዋተር አማውንት ሎወር አማውንት ወይም ፍሮም ሎ ሶሊድ ኮንሰንትሬሽን ቱ ሃይ ሶሊድ ኮንሰንትሬሽን ነው ማለት ነው። ይሄን ለማሳየት ነው። ዘር ኦስሞቲክ ፕሬዠር ኦፍ ሶሉሽን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ኮንሰንትሬሽን ኦፍ ኦስሞቲካሊ አክቲቭ ፓርቲክልስ ኢን ዛት ሶሉሽን። ስለዚህ ኦስሞቲክ ፕሬዠርን እና የሶሊዶቹ ኮንሰንትሬሽን ዳይሬክትሊ ፕሮፖርሽናል ናቸው። ሶሊድ ኮንሰንትሬሽን ሲጨምር ኦስሞቲክ ፕሬዠርም ይጨምራል አብሮ ማለት ነው። ሌላው ኦስሞቲክ ፕሬዠር ኦፍ ሶሉሽን ኢዝ ፕሮፖርሽናል ቱ ኦስሞላሪቲ፣ ኦስሞላሪቲ ጋር እንግዲህ ፕሮፖርሽናል ዛት ኢዝ ኦስሞላሪቲ ማለት ኮንሰንትሬሽን ነው። በሌላ አባባል ዘ ሜዥር ኦፍ ዘ ኮንሰንትሬሽን ኦፍ ኦስሞቲካሊ አክቲቭ ፓርቲክል ዛት ኢዝ ሶሊድስ ኮንሰንትሬሽን ማለት ነው። ሜዥር ኦፍ ኮንሰንትሬሽን ኦፍ ሶሊድ ፓርቲክልስ። እንግዲህ ሌላው ኦስሞላሪቲ እና ኦስሞላሪቲ ስናይ ልዩነታቸውን እዚህ ጋር እናያለን ማለት ነው። ቢኮዝ ዋተር ኮንሰንትሬሽን ኦፍ ኤ ሶሉሽን ዲፔንድስ ኦን ዘ ነምበር ኦፍ ሶሊድ ፓርቲክልስ ኢን ዘ ሶሉሽን ኤ ኮንሰንትሬሽን ተርም ኢዝ ኒድድ ቱ ዲስክራይብ ቶታል ኮንሰንትሬሽን ሶሊድ ፓርቲክልስ ሪጋርድለስ ኦፍ ዘ ኤግዛክት። እንግዲህ እዚህ ላይ ዋተር ኮንሰንትሬሽን ዲፔንድ የሚያደርገው ዋተር እንግዲህ ትራንስፖርት ክሮስ ለማድረግ ፕላዝማ ሜምብሬንን ዲፔንድ ማን ጋር ዲፔንድ ይሆናል? ሶሊድ ኮንሰንትሬሽኑ ጋር ዲፔንድ ይሆናል ማለት ነው። ስለ ሶሊድ ኮንሰንትሬሽኑ ማወቅ ይጠበቅብናል ማለት ነው። ስለ ኦስሞሲስ ስናወራ እንግዲህ የዚህን ስንል ዋን ኦስሞል ማለት ዋን ኦስሞል ኢዝ ኢኳል ቱ ዋን ሞል that is 6.02 times 10 the power of 26 of solid particles ነው። አንድ ኦስሞል ስንል ይሄን ያህል ሶሊድ ፓርቲክል ይዘን ማለት ነው። A solution containing 1 mole of glucose in each liter has a concentration of 1 osmol per liter. ኮንሰንትሬሽኑ 1 ሞል ኦፍ ግሉኮስ በአንድ ሊትር ውስጥ የያዘ ሶሉሽን በአንድ ሊትር ኦፍ 1 ሞል ኦፍ ግሉኮስ ኢን ኤች ሊትር የያዘ ሶሉሽን 1 ኦስሞል ፐር ሊትር ይባላል። In a molecule that dissociates into 2 ions, giving 2 particles such as sodium chloride, ionizing to give chloride and sodium ions, then the solution containing 1 mole per liter will have osmolar concentration of 2 osmolar per liter. እዚህ ላይ እንግዲህ ሳብስታንሱ ሶሊቱ ዲሶሲየት ሆኖ 2 አዮኖችን የሚሰጥ ከሆነ 1 ሞል ፐር ሊትር ምን ያህል ጋር እኩል ነው? 2 ኦስሞል ፐር ሊትር ጋራ እኩል ነው ማለት ነው። ሶሉሽን ዛት ኮንቴንስ ይሄ ደግሞ እንግዲህ ሶስተኛ ላይ የምናየው ሶሉሽኑ
ዲሶሲየት ሆኖ 3 አዮኖችን የሚሰጥ ከሆነ 1 ሞል ፐር ሊትር ስንት ሚሊ ኦስሞል ጋር እኩል ነው ማለት ነው? 3 ሚሊ ኦስሞል ፐር ሊትር ጋር እኩል ነው ማለት ነው። ይሄ እንግዲህ እዚህ ጋር የምናያቸው ኮንሰንትሬሽን ኦስሞላሪቲን ዲፋይን እያደረግን ነው ማለት ነው። ዛት ኢዝ ሞል ይሄ ኮንሰንትሬሽን ይህን ያህል ኮንሰንትሬሽን አለ እያልን ስናወራ ስለ ሶሊድ ኮንሰንትሬሽን እያወራን ነው። ዛት አፌክትስ ኦስሞሲስ ማለት ነው። ሚሊ ኦስሞል ኢኳልስ ቱ ሚሊ ኦስሞል ማለት እንግዲህ ከስሙ እንደምንረዳው ሚሊ ማለት 1/1000 ማለት ነው። ሚሊ ኦስሞል ኢዝ ኮመንሊ ዩዝድ ፎር ኤክስፕሬሲንግ ኦስሞቲክ አክቲቪቲ ኦፍ ሶሊድስ ኢን ቦዲ ፍሉይድ። እንግዲህ በሰውነታችን ውስጥ ሚሊ ኦስሞልን ነው የምንጠቀመው አብዛኛውን ጊዜ ማለት ነው። ፍሉዶችን ሜጀር ለማድረግ ሚሊ ኦስሞልን እንጠቀማለን፣ ኮንሰንትሬሽናቸውን ሜጀር ለማድረግ ማለት ነው። ሌላው when the concentration is expressed as osmoles per kilogram it is called osmolarity ይባላል ማለት ነው። እንግዲህ ይህን ያህል ኦስሞል በይህን ያህል ኪሎግራም ኦፍ ዋተር አለ የሚለውን የሚነግረን ምን ይባላል? የኮንሰንትሬሽን ሜጀርመንት ምን ይባላል? ኦስሞላሪቲ ይባላል ማለት ነው። ሌላው ደግሞ when the concentration is expressed as osmol per ሊትር ኦፍ ሶሉሽን በዚህ ሊትር ሶሉሽን በጠቅላላ ሊትር ኦፍ ሶሉሽን ይህን ያህል ኦስሞል ሶሊድ ኮንሰንትሬሽን አለ ስንል ምንን ያመለክታል? ኦስሞላሪቲን እየለካን ነው ማለት ነው። እንግዲህ ብዙውን ጊዜ ኦስሞላሪቲ እና ኦስሞላሪቲ የሚባሉት በሰውነታችን ውስጥ ብዙ ጊዜ ተመሳሳይነት ነው። ኦልሞስት ሲኖኒመስሊ ነው የምንጠቀማቸው ሰውነታችን ውስጥ። ሌላው ስንለካ እንግዲህ ሶሊድ ኮንሰንትሬሽን ስንለካ የምንጠቀመው ሊትርስ ነው፣ ፍሉድ ሶሉሽን ነው። ሶሉሽኑ ዛት ኢዝ ቮሉም ኦፍ ዘ ሶሉሽን ስለሆነ ቮሉም ኦፍ ሶሉሽን ግን ስለዚህ የምንጠቀመው ምንድን ነው ማለት ኦስሞላሪቲ። ምክንያቱም ሶልቨንቱን ብቻ ለይተን መለካት ስለማንችል አስቸጋሪ ስለሚሆን ጠቅላላ ሶሉሽኑን መለካት ስለሚቀል ምንድን ነው የምንጠቀመው ማለት ነው? the amount of solids per liter of solution የሚለው ነው የምንጠቀመው። ዛት ኢዝ ኦስሞላሪቲውን ነው የምንጠቀመው ብዙ ጊዜ ማለት ነው። ሌላ ኦስሞላሪቲ ኦፍ ቦዲ ፍሉይድስ ስናይ about 80% of total osmolarity of interstitial fluid and plasma is due to sodium and chloride ions። እንግዲህ ኢንተርስቲሻል ፍሉድ እና ፕላዝማ መምብሬን ላይ ፕላዝማች ላይ ያለው ኦስሞላሪቲ በማን ነው ዲፔንድ የሚሆነው ማለት ነው? በማን ምክንያት ነው የሚፈጠር? በሶዲየም እና በክሎራይድ አዮኖች ነው። ወይራስ ኢንትራሴሉላር ፍሉድ ኦልሞስት ሃፍ ኦስሞላሪቲ ኢዝ ዲው ቱ ፖታሲየም አዮንስ። ኦስሞላሪቲ ደግሞ ኢንትራሴሉላር ላይ የሚመጣው ኦስሞላሪቲ ብዙ ጊዜ ኮንሰንትሬሽን ያለው ማን ነው ማለት ነው? ፖታሲየም አዮን ነው። ሃፍ የሚሆነው ግማሽ የሚሆነውን የሚይዙት ፖታሲየም አዮኖች ናቸው። ሌላዎቹ እንግዲህ ሌላ ሶሊቶች ናቸው ማለት ነው። ግማሹ ብቻ በሌላ ሶሊት ነው፣ ግማሹን ያህል ግን ብቻውን የሚይዘው ፖታሲየም አዮን ነው ማለት ነው። ኢንትራሴሉላር ላይ the total osmolarity of each of the 3 compartments is about 300 ሚሊኦስሞል ፐር ሊትር። እንግዲህ ሰውነታችን ፍሉዶች እነዚህ ኢንተርስቲሻል ፍሉዶች፣ ፕላዝማ ኤንድ ኢንትራሴሉላር ፍሉድ ኦስሞላሪቲያቸው እያንዳንዳቸው 300 ሚሊኦስሞል ፐር ሊትር ነው። with plasma being about 1 ሚሊኦስሞል ፐር ሊትር greater than that of the interstitial that is ያው እነዚህ እንግዲህ ኤግዛክትሊ ኢኳል ባይሆኑም ያው አብዛኛው ግን ክሎዝ ቱ 300 ሚሊኦስሞል ፐር ሊትር ነው። ፕላዝማ በ1 ሚሊኦስሞል ፐር ሊትር ያህል ከኢንተርስቲሻል ይበልጣል ነው የሚለው። እንግዲህ ግን እኛ መያዝ እንችላለን ይሄን አፕሮክሲሜትሊ 300 ሚሊኦስሞል ፐር ሊትር ነው
የኛ ሰውነት እነዚህ ኢንተርስቲሻል ፍሉድ፣ ፕላዝማ እና ኢንትራሴሉላር ፍሉድ ኦስሞላሪቲያቸው ማለት ነው። ሶሊድ ኮንሰንትሬሽናቸው ይህን ያህል ይሆናል ማለት ነው። ሌላ ቶኒሲቲ ኦፍ ሶሉሽንስ የሚል እንትን እናያለን እዚህ ጋር። ቶኒሲቲ እንግዲህ ማለት ዲፔንድስ ኦን ዘ ኮንሰንትሬሽን ኦፍ ኢምፐርማንት ሶሊድስ። ኢምፐርማንት ሶሊድስ ማለት ኤ ሶሊድ ዛት ካን ኖት ክሮስ ዘ ሴል ሜምብሬን ነው። ሴል ሜምብሬኑን ክሮስ የማያደርገው ሶሊድ ምንን ይወስነዋል? ቶኒሲቲን ይወስናል ማለት ነው። ቶኒሲቲ እንግዲህ ቤዝድ ኦን ዘ አማውንት ኦፍ ዚስ ሶሊድ ዛት ኢዝ ኢምፐርማንት ሶሊድ ቶኒሲቲ ስንት ምን ተብሎ ሊከፈል ይችላል? ሃይፖቶኒክ፣ ሃይፐርቶኒክ ኤንድ አይዞቶኒክ ተብሎ ይጠራል። in cells, if a cell is placed in a solution of impermanent solids having an osmolarity of 282 milliosmol per liter እንግዲህ ሴል የሆነ ሶሉሽን ውስጥ ፕሌስድ ቢሆን ነው የሚል ያ ሶሉሽን ኦስሞላሪቱ 282 ሚሊ ኦስሞል ፐር ሊትር ቢሆን ዘ ሴልስ ዊል ኖት ሽሪንክ ኦር ስዌል ሴሉ ሽሪንክም አይሆንም ስዌልም አይሆንም። ዛት ኢዝ ዋይ ቢኮዝ ዘ ሶሉሽን ኢዝ አይዞቶኒክ ከሰውነታችን ከሴላችን ጋራ ኦልሞስት ሲሚላር የተቀራረበ ኦስሞላሪቲስ ካለው ድረስ ይሄ ሶሉሽን አይዞቶኒክ ነው። ስለዚህ ሴሉ ሽሪንክም አያደርግም ስዌልም አይሆንም። ዘኔት ሙቭመንት ኦፍ ዋተር ዜሮ ነው፣ ኦልሞስት ዜሮ ነው ማለት ነው። የሚወጣው ሴልና የሚወጣው ውሃና የሚገባው ውሃ እኩል ነው የሚሆነው የተቀራረበ ስለሚሆን ማለት ነው። ሳች ሶሉሽን ኢዝ ኮልድ አይዞቶኒክ ይባላሉ። እንግዲህ የሶሊቱ የሶሉሽኑ ሶሊድ ኮንሰንትሬሽን ከሴላችን ሶሊድ ኮንሰንትሬሽን ጋር የተቀራረበ ከሆነ አይዞቶኒክ ይባላል። ኤግዛምፕል ኦፍ አይዞቶኒክ ሶሉሽን ስናይ 0.9% ሶሉሽን ኦፍ ሶዲየም ክሎራይድ እና 5% ግሉኮዝ ሶሉሽን እነዚህ ሶሉሽኖች አይዞቶኒክ ናቸው ለእኛ ሴሎች። ሴላችን እነዚህ ሶሉሽኖች ጋር ሄዶ ፕሌስድ ቢሆን ሽሪንክም አያደርግም ስዌልም አያደርግም። ከዚህ ግን ሲወጣ እነዚህ ሃይፖቶኒክን እና ሃይፐርቶኒክ ፍሉድን የሚሉትን እናያለን ቀጣይ ማለት ነው። ሌላው እንግዲህ ሃይፖቶኒክ ሲሆን ልናይ ነው። ሃይፖቶኒክ ማለት ምን ማለት ነው? ኮንሰንትሬሽን ኦፍ ኢምፐርማንት ሶሊቱ የሶሊቱ ኮንሰንትሬሽን እንግዲህ ከ282 ሚሊ ኦስሞል ፐር ሊትር በታች የወረደ ከሆነ ምን ይሆናል? የኛ ሰውነት ስንት ነው ብለናል? ከ282 እስከ 300 ሚሊ ኦስሞል ፐር ሊትር ነው ኦስሞላሪቲው። የኛ ሰውነት በሰውነታችን ውስጥ ያሉ ሴሎች ኦስሞላሪቲያቸው ፍሉዱ ይሄን ያህል ፍሉድ ነው፣ ይሄን ያህል ሶሊድ ኮንሰንትሬሽን ያላቸው ፍሉዱ ሶ ከ282 በታች ሚሊ ኦስሞል ፐር ሊትር በታች ከሆነ ሶሉሽኑ እና እዚህ ሶሉሽን ውስጥ ሴል የሆነ ሴል ፕሌስድ ቢሆን ዋተር ዊል ዲፊውዝ ኢንቱ ዘ ሴል ውሃ ወደ የት ይገባል? ከውጭ ከሶሉሽኑ ወደ ሴሉ ማለት ነው። ለምንድን? ሃይ ኮንሰንትሬሽን ሃይ ዋተር አማውንት አለው ማለት ነው። የውጩ ሶሉሽኑ ሃይ ዋተር አማውንት አለው። በሌላ አባባል ደግሞ ሶሊቱ ትንሽ ነው ማለት ነው። የሶሉሽኑ ሶሊድ ትንሽ ነው ዛት ኢዝ ምክንያቱም ከ282 ሚሊ ኦስሞል በታች ነው ብለናል። ሴላችን ደግሞ ከ282 እስከ 300 ሚሊ ኦስሞል ፐር ሊትር የሆነ ሶሊድ ኮንሰንትሬሽን አለው። ስለዚህ ሶሊድ ኮንሰንትሬሽኑ ሴላችን ውስጥ ያለው ስለበዛ ወደ ሴላችን ውስጥ ዋተር ሙቭ ያደርጋል ማለት ነው። ዋተር ሙቭ ያደርጋል። ስለዚህ ምን ያደርጋል? ሴሉ ምን ያደርጋል? ስዌል ያደርጋል ማለት ነው። ስዌል ዲፊውዝ እንግዲህ ዋተር ዲፊውዝ እያደረገ በሚቀጥልበት ምክንያት ሴሎቻችን ዳሊዩት ነው የሚሆነው ውስጡ ሴላችን ዳሊዩት ይሆናሉ። ስዌል እያደረገ ሄድና ፋይናሊ ሴላችን በርስትም ሊያደርግ ይችላል ማለት ነው። እንግዲህ ሶሉሽን ኦፍ ሶዲየም ክሎራይድ ዊዝ ኮንሰንትሬሽን ኦፍ ለዛን 0.9 እንግዲህ ከዚህ ከ0.9% በታች የሆነ ሶዲየም ክሎራይድ ሶሉሽን
ምንድነው የሚባለው ማለት ነው? ሃይፖቶኒክ ነው ማለት ነው ለእኛ ሴል። ስለዚህ ኮዝ ሴልስ ቱ ስዌል ሴሎቻችን እዚህ ሴል ሶሉሽን ላይ ፕሌስድ ቢሆኑ ሴሉ ስዌል ያደርጋል ማለት ነው። ሌላው ሃይፐርቶኒክ ሶሉሽን ነው። እንግዲህ ሃይፐርቶኒክ ሶሉሽን የሚባለው ደግሞ ሶሊድ ኮንሰንትሬሽኑ ሴላችን ውስጥ ሰውነታችን ውስጥ ካለው ፍሉድ ሶሊድ ኮንሰንትሬሽን የበለጠ ማለት ነው። ሶሊድ ኮንሰንትሬሽኑ በለጠ ማለት ሶሉሽኑ፣ ስለዚህ ምን ያደርጋል ማለት ነው? ዋተር ወደ ሶሉሽኑ ዲፊውዝ ያደርጋል ከሴላችን ማለት ነው። ዋተር ዊል ፍሎ አውት ኦፍ ዘ ሴል ኢንቱ ዘ ኤክስትራ ሴሉላር ፍሉድ ኮንሰንትሬቲንግ ኢንትራሴሉላር ፍሉድ። ስለዚህ ሴላችን ውስጣችን የውስጡ ኢንትራሴሉላር ፍሉድ ምን ይሆናል? ኮንሰንትሬት ይሆናል። ሶሊድ መጠኑ እየበዛ ዋተሩ ደግሞ ወደ ውጭ እየወጣ ነው ያለውና ስለዚህ ምን ያደርጋል? ሽሪንክ ያደርጋል መጨረሻ ላይ ብዙ ዋተር ሉዝ እያደረገ ስለሆነ ማለት ነው። ሌላው ሶዲየም ክሎራይድ ሶሉሽን ከሶሉሽንስ ኦፍ ግሬተር ዛን 0.9% ኢዝ ሃይፐርቶኒክ። እንግዲህ ከ0.9% በላይ የሆነ ሶዲየም ክሎራይድ ሶሉሽን ደግሞ ይሄ ሃይፐርቶኒክ ነው ማለት ነው። እዚህ ሶሉሽን ላይ ሴል ፕሌስድ ቢሆን ሴል የሚሆነው ነገር እንግዲህ እንትን ነው ሽሪንክ ያደርጋል ማለት ነው። ለምንድን? ሃይፐርቶኒክ ነው። እንግዲህ በዚህ ማየት እንችላለን። ይህን ቶኒሲቲ ነው ስናይ እዚህ ላይ 280 ሚሊ ኦስሞል ፐር ሊትር አለ ሶሉሽኑ ማለት ነው። ሴሉ ፕሌስድ የሆነችበት ሶሉሽን 280 ሚሊ ኦስሞል ፐር ሊትር ነው። ስለዚህ ይሄ ደግሞ ኢንትራሴሉላር ካለው ጋር ሲነጻጸር ኦልሞስት ኢኳል ነው። ሶ ዘ ኔት ሙቭመንት ኦፍ ዋተር ኢዝ ኢኳል። ወደ ውስጥ የሚገባውና ወደ ውጭ የሚገባው ውሃ እኩል ነው። ስለዚህ የተመጣጠነ ነው። ዘ ሴል ኔዘር ስዌል ኖር ሽሪንክ ማለት ነው። የዚህ አይዞቶኒክ ሶሉሽን ነው። ሌላው ሃይፐርቶኒክ ሶሉሽን ሲሆን ሴላችን ያለው እንግዲህ ኦስሞላሪቲ ወደ 280 እስከ 300 ሚሊ ኦስሞል ፐር ሊትር ነው ብለናል። የውጩ ደግሞ 360 ሚሊ ኦስሞል ፐር ሊትር ነው ሶሉሽኑ ኢመርስ ያደረገችበት ይች ሴል። ስለዚህ ሶሊድ ኮንሰንትሬሽኑ የውጭኛው ይበዛል፣ የውስጠኛው የሴሉ ደግሞ ያንሳል። ስለዚህ ዋተር ከሎ ሶሊድ ኮንሰንትሬሽን ወደ ሃይ ሶሊድ ኮንሰንትሬሽን ስለሚሄድ ብዙ ውሃ ወደ ውጭ ይወጣል ማለት ነው። ብዙ ውሃ ወደ ውጭ ሲወጣ ምን ይደረጋል? ሴሊቱ መጨረሻ ላይ ሽሪንክ አድርጋለች ማለት ነው። ሌላው ሃይፖቶኒክ ሶሉሽን ስናይ እንግዲህ የውስጠኛው ይሄም እንደዚህ ሴል 280 እስከ 300 ሚሊ ኦስሞል ፐር ሊትር ነው ብለናል ኦስሞላሪቲው። ይሄ ሴል ደግሞ ኢመርስ የተደረገበት ፕሌስ የተደረገበት ሴል ሶሉሽን 200 ሚሊ ኦስሞል ፐር ሊትር ነው። 200 ሚሊ ኦስሞል ፐር ሊትር ዛት ኢዝ ዝቅተኛ ሶሊድ ኮንሰንትሬሽን ነው ያለው ማለት ነው። ከሴሉ ሲነጻጸር የራቀ ነው። ስለዚህ ሶሊድ ኮንሰንትሬሽኑ የሚበዛው ውስጥ ነው፣ ሴል ውስጥ ነው የሚበዛው እና ዋተር ዲፊውዝ ያደርጋል ወደ ውስጥ ወደ ሃየር ሶሊድ ኮንሰንትሬሽን ወዳለበት። ስለዚህ መጨረሻ ላይ ይሄ ስዌል ያደርጋል ሴሉ ማለት ነው። እስከ መጨረሻም እንደዚህ ከቀጠለ በስተ ወደ ማድረግ ይሄዳል ማለት ነው። ውድ ተመልካቾቼ እንግዲህ ለዛሬ ያዘጋጀሁት ቪዲዮ ይሄ ነበረ። በቀጣይ ቪዲዮዎች እስከምንገናኝ ድረስ ደህና ሰንብቱ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። ተመሳሳይ የምለቃቸው ቪዲዮዎች በቀጣይ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ እላለሁ። ሰላም ቆዩ።